تجلس ينصابي يقوير ما ألبسين داي زربل kamu aja di sekolah cuma yang kamu maju di sekolah ni kita mana bawa dia kami aja dia udah jadi dia lebutan bawa ጋሽ እንደምን አመሻችሁ። ሁሉ ሰላም? እንዴት ነበር ሳምንቱ? እንዴት ነው? አሪፍ ነበር አባት ላይ ብዙ ነገር ዲስከስ እያደረጋችሁ ነው። አንዱም አልገባኝም። እኔ እርግጥ እንደስ ይላል። ቢልዲንግ ይሻል እንዴ ነሽማን ማኑ ፕሮፊት ያሳየን ዩሮ ጄፒ ወይ በእናትህ ማን ነበር ይርከው
ኦኬ ቅርታ ስንት ሰዓት ሚቲንጉ እንደሚጀምር የሚያውቅ ሰው አለ? ሙላ እስኪል መሰለን ጋሺ ጤና ይስጥልኝ። እንዴት ናችሁ? አለን ጋሺ ሁሉ ሰላም? ትንሽ ልጆች አለን አፖስቶ ወንድሜ ሁሉ መልካም። ትንሽ ገባ ይብሉ ብዬ ነው ዝም ያልኩት። ገና ልጆች ስለሆኑ እስከዛ መጫወት ትችላላችሁ፣ አያሳስብ። አብሽር አባቴ። ኤቢ ታዲያ እንዴት ነው? ተሻለ? አዎ ጋሼ ሁሉ ሰላም ነው። ላይ ሳንጠይቅ ብርቱካን ድምፅ ራሱ እኮ ተስተካክሏል። አሁን ደህና ነው መሰለኝ። አሁን ትኩረታችን ስለማይቀር አንድ ቀን ስላለ እዚህ ቢሆን አሪፍ ነበር። በዚህኛው ሳምንት ቢሆን አሪፍ ነበር። አንደኛው እሺ ከበራ ኤቢ ሰላም ነው? ክላስ እንደኔ የናፈቀው እስቲ እጁን ያውጣ። ክላስ እንደኔ ናፈቀው። እሺ ነግሮኛል እሱ ራሱ ስልክ ይታለፋል። ዝጋ ለኔ ናፈቀ እጁን አውጣ ምናምን ሁሉም ጸጥ ሁሉም ጸጥ አላት። አስተማሪው ነው ክላስ ናንኳ ያሸነፈው ሰውዬ ፊቱ ታይቷል። ምንድነው? ወጣት ነው ገጠራዊ ነገር ነው። አይቷል ለመቀበል ቆመው ነው ያዩት እንጂ እና በአማርኛ ያዋራም እንዴ? ምን ዋትሳፕ ብሮ እኔ ከምር ሚሊዮን እረዳና ማለት ነው። በአማርኛ ነው ማለት ነው። ናታን ሚዩት አድርግ። ኤቢ ደህና መሸህ? ውክብ ያለች ብሎናል ዛሬ።
እንዴት ናችሁ ጋይስ? ዞ ኦኬ ጋይስ ሶ 50 ሰው 49 ሰው ሞልተናል። አንድ 5 ደቂቃ እንስጣቸውና ቀሪው ቪዲዮ ብሬክ ስለሚሆን ቪዲዮ ማየት ይችላሉ። ብዙም ፑሽ ዛሬ ስለምንገባ ዛሬ ስለ ማርኬት እና ነገሮች ማየታችን ስለማይቀር ልጆች ትንሽ ይግቡና 5 ደቂቃ ስተናቸው ሪከርድ ይሆናል። ኢንትሮዳክሽን ሞር about price actions ኢንትሮዳክሽኖች ነው በደንብ ማሳያችሁና ፈርስት ክላሳችን በደንብ ይሆናል ማለት ነው ዛሬ ሶ እነሱን ነገሮች ስለምናይ before we jump in let's just wait them like 5 minutes ከዛ በኋላ እንቀጥላለን ማለት ነው። ኤቢ እነሱ እስኪሰባሰቡ አንዳንድ ጥያቄዎችን መመለስ ይመቻል። ሶሪ እስካሁን ካየናቸው ነገሮች ውስጥ ከሆነ የስ ከዚህ በኋላ ለምንሄድባቸው ለምንደርስባቸው ነገሮች ከሆኑ የዛ ሰዓት አረር ማየታችን ስለማይቀር ሁሉም መስማቱ ስለማይቀር ሆልድ ታደርጊዋለሽ። ለአሁን ግን አሁን ከረንትሊ እስካሁን ላይ ነገር ይቻላል። ያ እኔ ጀስት ongoing ነው እየሄድንበት ማለት እኔ ለመሄድ ነው ያሰብኩትና እና ያው እንትኑን ቪአይፒ ቻናል ኦልሬዲ ጆይን ስላደረግን አሁን ክላሱን እየተማርን ቪአይፒውን ሪል ትሬድ እያደረግን እንሂድ ወይስ መጨረሻ ላይ ነው አንተ ሪከመንድ የምታደርገን? እሱን ነገር ለመጠየቅ ነው የፈለኩት ነው። እሱ ዲፔንድስ ሲጀምር ለቪአይፒ ብለው የሚገቡ ልጆች አሉ። እዚህ ላይ ለ3 ወሩን ብቻ ለማግኘት ብለው የነበሩ ልጆች አሉ ማስታውሰው እንደው ሶ ከዚህ በፊትም ክላስ ውስጥ ከኔ ጋር የነበራችሁ ለቪአይፒ ብላችሁ የገባችሁ ልጆች እንዳላችሁ አውቃለሁ። መጠቀም ትችላላችሁ whatever case እንዴት ነው አጠቃቀሙን ቪአይፒ or ኮፒ ትሬድ ገና ያልጀመራችሁ ደግሞ እሱን ስለሱ ከሆነ ይቻላል ችግር የለም። ጥያቄ ስለሱ ከሆነ ማለት ነው ያ እሱ ላይ ነውና እንትን ያደረኩኝ ሪል ሱን ትሬድ ያደረኩኝ ለመቀጠል ነበርና ሜቢ ክላሱ ላይ ኢምፓክት ካሳደረብኝ የሚል ነገር ነው እንትን ያለኝና ኦኬ ይቻላል ጠይቀኝ አያሳስብም። ሶ ያው ኮፒ ትሬዱን ኮፒ ማድረግና ያንተን ኮፒ ትሬድ ያደረኩኝ ፕሮፊት ማግኘቴ ሜቢ ያንተን ክላስ እንዴት ነው
የሆነ እሱ ላይ ኢምፓክት የሚያሳድርብኝ ከሆነ ብዬ ስላሰብኩኝ ነው ልጠይቅ የፈለኩትና ዛሬ ትሬድ ለማድረግ ሞክሬ ነበር ምናምን አክቹዋሊ እሱ ላይም አንድ ጥያቄ ነበረኝ የሆነ እንዴት ነው ትሬዱን ከሰጠህም በኋላ ልክ እንዴት ነው ከገባሁት በኋላ ለቀኸው ኢሚዲየትሊ ስገባ ኦልሬዲ አንተ ካልከው ወርዶ ነገር ነበርና እንደዛ አይነት ነገሮችን እንዴት ነው እንትን ማድረግ የምችለው? ኦኬ አሪፍ ነው። basically when it comes to copying my እንትን ሲግናሎችን ኮፒ ለማድረግ already ከኔ ጋር የነበራችሁ ኤክስፒሪየንስ አላችሁ ልትወስዳላችሁ አዲስ ለሆናችሁ ግን first thing is first የመጀመሪያው ነገር when after we finish our class ለምን ትሬዶቹን እንደወሰድኳቸው understand ማድረጋችሁ አይቀርም ምክንያቱም we going to be trading ያው አብረን ትሬድ ማድረጋችን ስለማይቀር ማለት so I don't believe on rushing things ራሽ ማድረግን አላምንም እኔ አሁን ለምሳሌ ዛሬ ብንጀምር በ3 ሰዓት ውስጥ ሙሉ ትሬዲንግ ላስተምራችሁ ይችላልው ገብቷል ብዙ ኮንቨርሴሽናችሁን ሩማችሁን ገብቼ ከአንድ ሰዓት በፊት ሁሉንም ያያየው ነበር ትላንትም ያያየሁት ነበር የሰጣችሁንም የሆምወርክ የሰራችሁትን ያልሰራችሁትን ብዬ ያያየው ነበር so the first thing is I want you guys to understand it's a journey right ወደ ኋላ ስመለስላችሁ ሁላችሁም ቀስ ያላችሁ ዴቨሎፕ የምታደርጉት ነገር ነው ሁለተኛ ነገር ደግሞ ውስጥ ላይ ካላችሁ ኮንቨርሴሽን አንፃር ኤክስፒሪየንስ ያላችሁ አላችሁ ኤክስፒሪየንስ የሌላችሁ አላችሁ so already ከኔ ጋር ትሬድ አድርጋችሁ የምታውቁ ልጆች copying my trade is the simplest way ነገሮችን መረዳት ይችላልችሁ just understand ለማድረግ ሁለተኛ ቀጥታ ጃምፕ ስል ብዙ ጊዜ እኔ ስጽፍ ምናምን ጊዜ ይወስድብኛል ነገር so እሳሳታለሁ so ጨመር አድርጌ ነው ወይ ቀነስ አድርጌ ነው ነገሮችን የምጽፈው 10 pips እና between those እያልኩ ማለት so by now ብዬ የምፖስት ሰዓት you can jump on the market or ደግሞ 10 pips ምናምን ለውጥ ካለው ደግሞ where market is going ወይም ደግሞ between those areas እኔ ብዙ ጊዜ አሁን ጎልድ ትሬድ ሳደርግ ሌሎች ፔሮች ጎልድ ሌሎች ፔሮችን ትሬድ በማድረግበት ሰዓት በአንዴ ትልቅ ሳይዝ ከፍቼ አንዴ ነው የምከፍተው ሌሎች ጎልድ ሲሆን the more opportunities when አሁን ያው ክላሳችን ላይ ስንገባ ለምን ዲዛይን ቦታዎች ላይ ማርኬቶቹ እንደምወስዳቸው ማውቃቸው አይቀርም ግን ዶስ እነሱን ፖዚሽኖች በመታዩ ሰዓት ስሞል ሳይዝ ያረጋችሁ እንድትወስዱት ነው ወዲያው ማርኬት ራሽ አርጎ መሄድባችሁ ከሆነ ደግሞ አለመግባትም ትችላላችሁ መጠበቅ ትችላላችሁ or ደግሞ 10 ፒፕስ ምናምን ከሆነ ሳይዛችሁን ያው ስፔሱ እንዳይበዛባችሁ ሳይዛችሁን ዝቅ አርጋችሁ እንደ ማናጅ ያርጋችሁ መግባት ትችላላችሁ ማለት ነው that's the good part so the more space the market opens from our entry ያው እንትናችሁን ሪስካችሁን ወይም ደግሞ የምትጠቀሙበትን ሳይዝ ዝቅ ያረጋችሁ ተገባላችሁ ማለት ነው so ስፔስ በበዛ ቁጥር you need to እንትን ትላላችሁ so 10 pips ምናምን ለውጥ ይኖራል ለዛ ነው between those areas ብዬ የምለው ስጽፍ ምናምን አሁን ለምሳሌ ቅድም ሴል ጎልድ ብቻ ነው መጀመሪያው እየጻፍኩላችሁ ትዝ የሚላችሁ ከሆነ አላቅም ውስጥ ከነበራችሁ ከዛ በኋላ ነው ኤዲት አድርጌ የፖስትኩላችሁ ያ ማለት ማርኬት ያለ እየሄደ ስለሆነ እስክጽፍላችሁ እንደማልይዘው ስለማቅ ነው መጀመሪያ ወዲያው እንትን ያልኩላችሁ ማርኬት ግን ያው ሪቴስት አድርጎ ጭራሽ ወደ ላይ ወጥቶ ነበር ማለት ነው so እንደዚህ አይነት ነገሮች ስለሚኖሩ ወዲያው ሴል ጎልድ ብዬ እስክጽፍ ድረስ ምናምን ስለሚሄድ 10 ፒፕስ 5 ፒፕስ 10 ምናምን ከሆነ 10 ፒፕስ ከሆነ ስፔስ አድርጋችሁ ዝቅ አድርጋችሁ ኮፒ ማርክ ትችላላችሁ ማለት ነው so that's the simplest way so gold ብዙ ጊዜ ታርጌቴ TP1 ሚኒመም መሄደው ከ30 ፒፕስ እና ከዛ በላይ ይርክ ስለሆነ we have enough space ማርኬት ላይ እንትን ሂት ለማድረግ ማለት ስለዚህ 40 pips 80 pips በሚሄድ ሰዓት ያው we still have enough space with the market ማለት ነው so ታርጌታችንን ፊል አውት እንዲያደርግ ያደርግልናል ማለት ነው ሌላ ጥያቄ ያለሽ ያልገባሽ ያ ቀደም የአልካው ትሬድ ላይ እሱ ላይ ነበርኩኝ ነው ላይ የመጀመሪያ ቀን ነው ዛሬ አንተን የቪአይፒ ኮፒ አድርጌ ትሬድ ለማድረግ ስሞክርና ኦኬ ትሬድ ሴል ጎልድ ካልክ በኋላ ሴል ኦሬዲ ገባሁት አንድ ሶስት ፖዚሽን ከፈትኩና ግን አክቹአሊ ልክ በቃ እንደዛ እንደነካሁት ነው ማርኬቱ ላይ ሄዶ ሴል ነክቶብን ነበርና ከዛ ከተመለሰ በኋላና ጠብቁኝ ካልክ በኋላ እየጠበቅኩ ነበርና አንተ በጻፍክበት ሰዓት ላይ ማርኬቱን ከ44 ግቡት ብለ 42 ላይ ነው ያለው ኦሬዲ ወርዶ ማለት ነው ኦኬ ኦሬዲ 20 ፒፕስ ሄዷል ካልኩኝ በየተውኩትና ኢሚዲየትሊ በጣም ወርዶ አሪፍ ነበር ሄደልህ ኦሬዲ ቲፒ 2 ቲፒ ነው ስማሽ ያደረከው I think so እኔ በቃ 2 ቲፒ እንደዘጋው ወጣው ያ እንደዛ ነበርና ያው እነሱ ነገሮች እንትን ከማለት አንፃር በርግጥ ያው አያስቸኩልም ከክላሱ ጋር እኔም እዚህ ክላስ ላይ ኢምፓክት እንዲያሳድርብኝ አልፈለኩም ጀስ ፎከስ አድርጌ መማር ስለፈለኩኝ ግን ይሄ ድሉ ካለ ጀስ ፋይናንሻሊ የሚደግፈኝ ከሆነ በሚል ነው የገባሁትና
ምንድነው አንተ ሪከመንድ የምታደርገው? ጀስት ክላሱን ከጨረሰን በኋላ ይደርሳል በሚል ያው እንደዛ ይሻላል። ዲፔንስ ኦን ዩ ዋንት ማጋይ እኔ ይሄንን አድርጉ ማለት አልችልም። ትሬድ ኦልሬዲ ከዚህ በፊት ትሬድ ታረግ ከነበረ ትሬድ ማድረግ ይችላል። ግን 3 ወር ሲግናል የሰጠውበት ከዚህ እንጋ ከዚህ ቡትካምፕ ጋር አንደኛው ሪዝን ለምንድን ነው ማርሻል ይሄን ትሬድ የወሰደው የሚለውን ነገር ለ3 ወር ያህል ከኔ ጋር የማጥናት እድል እንዲኖራችሁ ነው። ያ ገብቷል። ለምሳሌ የዛሬውን ትሬድ ለምንድን ነው ማርሻል የወሰደው እስቲ የዛሬውን ትሬድ ለምንድን ነው ማርሻል የወሰደው ብለህ ሳታውቀው አይደለም የምትገባው። ወይም ደግሞ ኤግዚት እና ኢንተር ማድረግ ያለባችሁ ሰዓት ሁሌም ትክክል ላልሆን ይችላል። ለምሳሌ ዛሬ ማርኬቱ ኤግዚት ያደረገባቸው ኤሪያዎች ላይ ብናይ ማርኬቱ ኤግዚት ያደረገብን በ3 ፒፕስ ብቻ ነው ይዞን ሄደው። ለምሳሌ እዚህ ጋር ካያችሁት የምታስታውሱ ከሆነ አይደል ነው በ3 ፒፕስ ብቻ ነው ማርኬታችን የዘጋብን። ሶ ኔክስት ታይም እንደዚህ አይነት ነገሮች የመጀመሪያውን ትሬድ 3 ፒፕስ የዘጋብንን ትሬድ እናንተ ላይዘጋባችሁ ይችላል። ቢካዝ ዩ ኖ ማይ ስትራቴጂ እና በራሳችሁ ነገሮችን ጀጅ ማድረግ እንድትችሉ ለ3 ወር እድል አላችሁ ማለት ነው። የመጀመሪያው ቡት ካምፕ ላይ ያሉ ልጆች ለ1 ወር ብቻ ነው ጆይን ያደረጉት። ከዛ በኋላ ግን ያው ያስተማርኳቸውን ነገር ነው ዴቨሎፕ ያደረጉት። ፕላስ ደግሞ ድጋሚ ስትሮንግ እስክንሆን ብለው መልሰው ሲከፍሉ ስላየው እንደዛ እንዳይሆን ያስገባችሁ። so if you want you can take the trades, if you don't want ደግሞ ክላሶቹን ከጨረሰን በኋላም መውሰድ ይችላል ማለት ነው። ብዙ ጊዜ እቺ 10 ፒፕስ እና 15 ፒፕስ ስፔስ ካለ ማርኬት ሪቴስት በሚያደርግበት ሰዓት መግባት ትችላለህ። ወይም ደግሞ ሳይዝህን ዝቅ እያደረክ መግባት ይችላል። ምክንያቱም when I trade gold is very volatile, plus ደግሞ I'm trading on ኒውዮርክ እና ለንደን ላይ ስለሆነ ታይማችን ከኒውዮርክ እና ከለንደን በፊት የገባቸው ትሬዶች ከሆኑ ጊዜ ይኖርሃል፣ በደንብ የመግቢያ ካስብላችሁ መግባት ይችላላችሁ። at those times ግን market will be more volatile። ስለዚህ ማርኬቱን አይታችሁ ምናምን መግባት መቻል አለባችሁ። so I'm trading ብዙ ጊዜ አሁን ይሄን አመት ጎልድ ስለሆነ ትሬድ እያደረኩ ያለሁት በሚለው ማለት ነው። so ሌሎች ፔሮች እና US13 ትሬድ በማድረግ ሰዓት እነሱን አይታችሁ ለመግባት ይሆናችኋል። if you want like አሁን እንዳልከው ፋይናንሻሊ ይረዳኛል ብለህ የምታስብ ከሆነ ማለት ነው። ከዚህ በፊት ደግሞ እኔ ላይ ሲግናል ላይ ያላችሁ ሞር ካፒታል ያላችሁ ወይ በፈንድ አካውንት በካፒታል ትሬድ የምታደርጉ ያው ኦልሬዲ ሪዛልታችሁን ስለምትልኩልኝ just keep pushing እንዳልኳችሁ ማድረግ ይችላላችሁ። so አንተ ፋይናንሻሊ ይረዳኛል ብለህ የምታስብ ከሆነ manage your risk and go for it። if you think አይ ጠብቄ አንድ ላይ የምትል ከሆነ ደግሞ ትንሽ ቀኖች ነው የሚቀርሽ፣ ብዙ ራሽ ሳናደርግ አንደርስታንድ እያደረግከውን ትሬድ ማድረግ ትችላለህ የተከተልከው። Thank you so much man። Okay guys, so today የምናያቸው ነገሮች ቀለል ያሉ ነገሮች ናቸው። so ስለ ፕራይስ አክሽን ኢንትሮዳክሽን ባለፈው ያልኳችሁ ነገር ነበረ። ስለነሱ ነገሮች ከናንተ አንዳንድ ነገሮችን ብሰማና እስካሁን ሪሰርች ካረጋችኋቸው ስለ ፕራይስ አክሽን ነገሮች አንዱ ምን ሪሰርች አድርጋችኋል? how did you see the market? እና እዚህ ስትረዳዱ ከነበሩት ነገሮች አንዱ እስቲ የምትረዱትን ነገር ንገሩኝና ቀጥታ በደንብ ገብቷችኋል ብዬ ማስብ ከሆነ ሲምፕሊፋይ አድርጌ ፕራይስ አክሽን ኢንትሮዳክሽን ቱ ፕራይስ አክሽን የምትላትን ኤሪያ ጃምፕ አድርጌ ወደ ማርኬት ትገባለሁ ማለት ነው። አይ ቀስ ማለታችሁ ቀስ ብዬ እንዲሄድ ማቀው የእናንተን እውቀት ስለሆነ እስቲ እዚህ ጋር አንዳችሁ በፊት የምትመልሱ ሳይሆን አዲስ ያልመለሳችሁልኝ የማታውቁ ሰዎች ብትመልሱልኝ ደስ ይለኛል። anybody ማረግ ሁሌ ነው የምትመልሺው አንቺ ተረጋጊ። ሌላ ሰው anybody ሰጥለት ይላል። እሺ አያሳስብም። so we start from there ምንም ችግር የለውም። so introduction to price action ከሚል ድጋሚ ጀምርላችኋለሁ። ምንድነው የሚለውን ነገር ባለፈው ለማውራት ሞክሬያለሁ። so ባለፈው ፕራይስ አክሽን ለምንድን ነው የሚጠቅመን ብዬ ያልኳችሁን እስቲ መመለስ አትችሉም? እሱን አትሊስት
ይሰማል? ይሰማል? ይሰማል ጋሼ። ፕራይስ አክሽን ጀስት እኔ ትንሽ ሪሰርች ማድረግ ያለው ግን ብዙም እውቀቱ ላገኝ ምንም አልቻልኩም። ዩቲዩብ ላይ ምናምን ነገር ምንም አልቻልኩም እና ፕራይስ አክሽን በጣም ምርጥ ስትራቴጂ እንደሆነ ምናምን እነሱ ነገሮች መረጃውን ሰምቻለሁ እና ፕራይስ አክሽን ለሎንግ ተርም ማርኬት ወዴት እንደሚሄድ ይነግረናል። በቃ ስዊንግ ለመያዝ ምናምን ፕራይስ አክሽን ዘ ቤስት ዋን ነው። ኤግዛክት አሪፍ ነው። ሌላ አዳዲስ ሰዎች ይሰማል? እሺ መሐመድ እባላለሁ። መሐመድ እሺ፣ ናይስ ቱ ሚት ዩ። አይ ቲንክ ፕራይስ አክሽን ማለት የሁለት ዲሎች ቦንድ የሚፈጠርበት ማለትም የባይንግም የሴሊንግም ዲል ማለት ቦንድ የሚፈጠርበት ፖዚሽን ወይም ፕራይስ አክሽን ማለት ኢዚሊ ማለት ነው። ኢዚሊ ዲፊኒሽኑ ሳደርገው የሁለት የሴሊንግ እና የባይንግ ቦንድ የሚፈጠርበት ፕራይስ ፖዚሽን ነው ብዬ አስባለሁ። አይ ቲንክ ኦኬ እሺ፣ ቀጥሉልኝ። ሌላ ሰዎች ቀጥሉልኝ። ያው ነቃ በሉ እንጂ ጋይስ፣ ምንድን ነው እንደዚህ ፈዛችኋል? እሺ ይሰማል እንዴ? ይሰማል? አዎ በጣም ፈዘዛችሁብኝ። ነቃ በሉ እንጂ አዋሩ። ይሰማል? yes አዎ ይሰማል። እሺ ሰላም፣ ነብዩ እባላለሁ። 16 ዓመቴ ነው። እሺ እና ፕራይስ አክሽን ማለት የተለያዩ ካንድልስቲኮችን ይሆናል፣ ቴክኒካል አናላይዞችን፣ ትሬንድ ላይን የመሳሰሉት እንደዚህ ቻርት ፓተርኖችን ተጠቅመን የሆነ አናላይዝ ሰርተን ትሬድ የምንገባበት የራሱ የሆነ ስትራቴጂ ነው። የተለያዩ ኢንዲኬተሮችን ልንጠቀም እንችላለን። ሰፖርት እና ሬዚስታንስ፣ ትሬንድ ላይን ምናምን ተጠቅመን ትሬድ የምናደርግበት ነው። ኦኬ አሪፍ ነው። እንደዚህ ይመስለኛል። እሺ ሌላ አንድ ሰው ጨምሩልኝና የመጨረሻ ከዛ አውል ኮንቲኒው ጋይስ። እሺ ማርካ ለኔ ይሰማል ጋይስ? እሺ ፕራይስ አክሽን ኢን ጀነራል ኮንሰፕቱ ምንድነው? የንግድ ዓለሙ እንዴት ነው የሚሄደው? አንድ ዕቃ በብዛት ሲሸጥ የሆነ ካፕ ላይ ይደርሳል። እዛ ካፕ ላይ ሲደርስ ደግሞ ባየር ተሽጦ የዲማንድ እያለቀ ሲመጣ ዋጋው እየተወደደ የመጣና በደንብ ማርኬት ላይ አቬለብል ሲሆን ፕራይሱ ደግሞ እየቀነሰ ይመጣል የሚለው የእሱ ሳይኮሎጂ ነው። ፕራይስ አክሽን የሚለው ቤዚክ ሳይኮሎጂው ማርኬት ላይ እንዴት ነው፣ ምን ያህል ገዢ አለ፣ ምን ያህል ሻጭ አለ፣ ዋጋው አሁን ምን ላይ ነው የሚለውን ኮንሰፕት እሱን ኮንሰፕት ይዘን ነው ወደ ቻርቱ ሄደን ስትራቴጂ የምናወጣው። እንደዛ ይመስለኛል። ገበያው እንዴት ነው ሪያክት እያደረገ ያለው፣ ምን ያህል ዲማንድ አለ፣ ምን ያህል ሰፕላይ አለ፣ በምን ያህል ዋጋ እየሸጠ የሚለውን መርስ ላይ ያለ ነገር ማለት ነው። በጣም በዛ ከሆነ ለሽያጭ ለመጨረስ ዋጋው መቀነስ አለበት። ስለዚህ ዋጋው ወደ ታች መውረድ ይጀምራል። ሰፕላዩ እያነሰ ሲመጣና ሰው ደግሞ ያንን ትራንስፖርት ማለት ሳይሲርም እንደሱ እያለ ነው ቤዚክ ኮንሰፕቱ ፕራይስ አክሽን የሚባል ይመስላል። ኦኬ ጋይስ እውነቱን ለመናገር ያልሽኝ ነገር እንዳለ የተቆራረጠ ስለነበር የኔ ይሁን ያንተ ይሁን አልገባኝም። የተቆራረጠ ስለነበር ብዙ አልሰማሁሽም። I will try to make it simple as possible for you guys to understand. ተጨማሪ ሀሳብ እሺ ጨምሪ። እሺ ተጨማሪ ሀሳብ ፕራይስ አክሽን ማለት የከረንሲው ትራንዛክሽን ሀፕን የሚያደርግበት ፕራይስ ፖዚሽንም አድርገን መውሰድ እንችላለን። ትራንዛክሽኑ ሀፕን የሚያደርግበት ከረንሲው ትራንዛክሽን ነው የሚያደርግበት ፖዚሽን ፕራይስ አድርገን መውሰድ እንችላለን። ለዛ ነው እዛ ላይ ዲፔንድ ሆነ ትሬድ ላይንም እያንዳንዱ ዲፍረንት ስትራቴጂ ማለት ዲሳይድ የምናደርገው ለዛ ነው ብዬ አስባለሁ። ምክንያቱም ትራንዛክሽኑ ሀፕን የሚያደርግበት ሊኩዊዲቲ ያለበት ቦታ ነው ብዬ አስባለሁ። እሺ I'm gonna stop for you guys. I want you guys to understand. ብዙ ኮምፕሊኬትድ ማድረግ አይጠበቅብንም። ይሄ ካነበባችሁት ነገር አንፃር እናቁምና እኔ ሲምፕሊፋይ ላድርግላችሁ። ፕራይስ አክሽን በአማርኛ ማወራችሁ so you guys can understand and ቀለል ብሏችሁ አይምሯችሁ ላይ እንድትይዙት ነው። ይሄ ስለ ፕራይስ አክሽን መያዙ ጭንቅላታችሁ ላይ ትንሽ ነገር ነው እንጂ የሚፈጥረው
ትሬድ ላይ ምንም ይሄን ያህል የሚያመጣላችሁ ምንም ግብ የለም። ግን ትናንሽ ነገር ላይ ስታዳምጡኝ when we go to the market ትልቅ ነገሮች ላይ ማተር ስለሚያደርግ ነው መልሱልኝ እንደዚህ አድርጉልኝ የምለው። ምክንያቱም ከዚህ ቡት ካምፕ ምንም ነገር ሳትይዙ እንድትወጡ ስለማልፈልግ ሁላችሁም አክቲቭ ሆናችሁ እንትን በሉልኝ። so the first thing you need to understand price action price አክት ያደረገባቸውን ቦታዎች እያየን የምናጠናው የስትራቴጂ አይነት ነው። ፕራይስ አክት ያደረገባቸው ኤሪያዎች ፕራይስ አሁንም እኛ የምንፈልገው ፕራይስ አክሽን ላይ የምንፈልገው ምንድነው ፕራይሶችን መከተል ነው። the main thing we going to do from this market አሁን እኔ በማሳያችሁ ስትራቴጂ ላይ ፕራይስን መከተል ነው። ፕራይስን መከተል ማለት ምንድነው? ፕራይስ አክት ያደረገባቸው ፕራይስ ማተር ያደረገባቸው ፕራይስ በስነ ስርዓት ቫልዩ የሰጠባቸው ፕራይስ ሄዶ የሆነ ነገር ሀፕን ያደረገባቸውን ኤሪያዎች መጠቀም ነው። so that's the thing we going to focus ስለዚህ ፕራይስ አክሽን ብለን በመናጠናበት sorry guys so እነዚህ ነገሮች እያየን የምናጠናበት ስትራቴጂ ነው። so ብዙ ኮምፕሊኬትድ አታርጉት። we search a price price እንዴት አክት እንዳደረገ ፕራይስ የት እንደሆነ የምናጠናበት ስትራቴጂ sorry guys okay ድመት አለችኝ የመጠበቀችኝ sorry guys okay so ቀለል ባለ ሁኔታ ማለት so ምንድነው ብያችኋለሁ። አንድ ሰው አሁን ድጋሚ አሚት አድርጎ ማለት ይችላል። አክቲቭ ሆናችሁ መስማት ፈልጋለሁ ፕሊዝ። ሄሎ ወይ ጋሽ እንዴት አመሻችሁ? ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም። ኦኬ በጣም አሪፍ። ይቅርታ ላይ ሆኜ ነው የገባሁት። ፕራይስ አክሽን ጥያቄ አንስተሃል ነው። ፕራይስ አክሽን ልክ አሁን እንዳልከው ቀለል ማድረግ ነው ያለብን which is አክሽኖች የቻርት አሁን ፍሎው which is ወደ ላይ ወይም ደግሞ ወደ ታች ሲሄድ ምንድነው የምናየው ካልን አክሽን ነው የምናየው። የምን አክሽን ነው? የፕራይስ አክሽን ነው ማለት ነው። ሶ ፕራይስ አክሽን ለዋለን ማለት ነው which is ቻርቶቹ ሙቭ አፕ ሲያደርጉ ወይም ደግሞ ሙቭ ዳውን ሲያደርጉ ማለት ነው። ሌላ እነዚህ ቻርቶቹ ወዴት ነው የሚሄዱት? which is የብዙ ትሬደርስ ወይም ደግሞ ያለው የትሬዲንግ ሲስተም which is ሪአክት የሚያደርገው ወይም ደግሞ የብዙ ሰዎች ትሬደሮቹ ምን የሚያደርግ ነው? ቢሄቪየር የሚያሳይ ነው። ወይም ደግሞ ሳይኮሎጂካሊ ሜቢ ሌላ ጊዜ ስታሳይን ማኒፑሌሽን ነገር የሚባል አለ አይደል? እሱ ነገር ስናይ ነው አሁን ይሄንን ቻርቶቹ አክሽኖቹ በቃ የአንዳንዱ ትሬደር አክሽን የምናይበት እዛ ነው ማለት ነው። that's the thing so you guys I think price action okay thank you sure we only need to follow a price እኛ የምናጠናው ፕራይስ አክሽን አሁንም ማሳያችሁ ነገር ምንድነው ከዚህ በፊት ፕራይስ ምን አድርጓል ከዚህ በፊት ከዚህ በኋላ ፕራይስ ምን ያደርጋል እና ፕራይስ ምን እያደረገ ነበር የሚሉትን ነገሮች ነው የምናጠናው so ባለፈው የፕራይስ አክሽን ጥቅሞች ምንድናቸው ብዬ ኢንትሮዲዩስ አደረጋቸው የነበሩትን ደግሞ አንድ በአንድ እስቲ መልሱልኝ please baby ኦኬ ስማርት እሺ ማድረግ አንድ ጥያቄ ብቻ መልሽ ያው አንደኛው ጥቅም የተለያየ አይነት አሴቶችን ትሬድ ለማድረግ ይጠቅማል። ስቶኮች፣ ክሪፕቶች። አሜዚንግ። እስቲ ሌላ ሰው አንድ ሰው እኔ ራሴ ልምረጥ መሰለኝ ከዛ ውስጥ ከዚህ ውስጥ በጸሎት በለጠ ፊት ለፊት ያለ ነገር እሺ በጸሎት በለጠ አይሰማ እሺ ሌላ ሰው ሄኖክ ፕሊዝ ጋይስ ዝም ብዬ ልሸክሽከው እንደገባችሁ ደስ ይለኛል ደስ ይማችሁ all right let me stop there ይሰማል መልሱልኝ በቃ በራሳችሁ አክቲቭ ሆናችሁት ፕራይስ አክሽን ለከረንሲዎች ለኢንዴክሶች ለተለያዩ በቃ ለሁሉም ለማይሰራው ነገር የለም እንትን ውስጥ ማርኬት ውስጥ ላለ ነገር ሁሉ ይሰራል ብለናል ባለፈ ነገር አሜዚንግ እና ለሁሉም ያገለግላል አሜዚንግ ኦኬ ሶ ስለ እንትን ካወራን ስለ ፕራይስ አክሽን ይሄን ያህል ካለን እኔ አንዳንድ ነገሮችን ልንገራችሁና ወደ ምን አይነት አናላይሲስ እንደምናይ ስለ ፈንዳሜንታል አንዳንድ ነገሮችና እሱን ላችኋለሁ the first thing ፕራይስ አክሽን የምንጠቀመው ስትራቴጂ ነው እዚህ ውስጥ ያላችሁ አውቃችሁም ዝም ያላችሁ ከዚህ በፊት ያልገባችሁም ልንገራችሁ የማሳያችሁ ስትራቴጂ ፕራይስ አክሽን ቢሆንም I will show you how እንዴት ዴቨሎፕ አድርጌ
ፕራይስን በመከተል እንዴት ነው ማርኬትን ማየት የቻልኩት የሚሉትን ነገሮች እና እያንዳንዱ መወስዳቸውን እንትኖች ከዚህ በኋላ ለምን እንደሆነ እንዲገባችሁ ስለምፈልግ ነው። ጥቅሞቹ ምንድን ናቸው? መጻፍ ካለባችሁ ጻፉ፣ በኋላም ሪከርድ ስለሚሆን መስማት ትችላላችሁ። So the first thing you need to understand why price action, because high ቅድም ሮንግ የሆናችሁትን ነገር ለማረም ስለምፈልግ ነው። የሆነ ሰው ስዊንግ ትሬድ ለማድረግ ይሆናል ምናምን ብለህ መልሰህልኝ ነበር ስምን ረሳሁት። So that's totally wrong guys. Price action happens everywhere. ያ ማለት ምንድነው? high time frame ላይም lower time frame ላይም ስንመጣ ዳታ የፕሪቪየስ ዳታ እያየን የምናየው ፕሬዲክት የምናደርገው ማርኬት የማርኬት ስትራቴጂ ነው ማለት። ስለዚህ why we need price action, everything that's happening before ድጋሚ ከዚህ በኋላ happen ያደርጋል። ገብቷችኋል? ስለዚህ ሂስቶሪ ሪፒት እያደረገ ራሱን ሪፒት እያደረገ የሚሄድ ማርኬት ስለሆነ እሱን በማየት የወደፊቱን ነገሮች ማየት እንችላለን። ያ ማለት ሎወር ታይም ፍሬም ላይ ሊሆን ይችላል። ሎወር ታይም ፍሬም ላይ ማለት ምንድነው? የ30 ሰከንድ የ1 ደቂቃ የ2 ደቂቃ የ10 ሰዓት ሊሆን ይችላል፣ የ1 ሰዓት ሊሆን ይችላል። whatever in this በዚህ ሰዓት ውስጥ ያለን ማርኬት ራሱን ሪፒት ያደርጋል ብለን የምናደርገው የትሬድ አይነት ነው። ስለዚህ ዳታ ኤቭሪ ዳታ ከዚህ በፊት የነበረ አሁን ላይ ያለ ነገር ማርኬት ላይ ማተር ያደርጋል ማለት ነው። ሌትስ ጎ ኤንድ ሲ ወደ እንትን ስንመጣ ደግሞ ሃይሊ ከዚህ በፊት አሁን ለምሳሌ ጎልድን ካያችሁት ኦል ታይም ሃይ ላይ ነው ያለው። ያ ማለት ምንድነው? ማርኬት ከረንትሊ ምንም አይነት ፕሪቪየስ ዳታ ባይኖረው ራሱ ስቲል እነሱን ነገሮች ማየት እንድንችል ያደርገናል ማለት ነው። ስለዚህ የምናየው ስትራቴጂ ምን እንደሆነ ለመናገር ያለው። ሌላ ነገር ደግሞ ምንድነው መሰላችሁ? ሃይ ፕሮባቢሊቲ ሴትአፕ። ሃይ ፕሮባቢሊቲ ሴትአፕ ይሰጠናል ማለት ምን ማለት ነው? ሃይ ፕሮባቢሊቲ ሴትአፕ ብዙዎቻችን አሁን እዚህ ውስጥ እርግጠኛ ነኝ በትሬዲንግ ትሬድ አድርጋችሁ ሊሆን ይችላል 7 ወር 1 ዓመት ምናምን። ግን if you guys are making በትንሹ ብዙ ሳላካብደው $1000 በቀን እየሰራችሁ ቢሆን ኖሮ ማርሻል ጋር መታችሁ 10000 ላድርገው ብላችሁ አትሉ። ምክንያቱም I know you guys are making money ቢልድ እያደረጋችሁ እንደምትሄዱ ስለምታውቁት ማለት ነው። ለማለት የፈለኩት ምንድነው? ሃይ ፕሮባቢሊቲ ሴትአፕ የሚሰጣችሁን ስትራቴጂ ትፈልጋላችሁ። ያ ማለት ትንሽ አካውንት ኖሯችሁ እንዴት ማሳደግ እንዳለባችሁ ግራ ገብቷችኋል። ፈንዲንግ አካውንት ኖሯችሁ እንዴት 30 40 50 ሺህ ዶላር ዊዝድሮ ማድረግ እንደምትችሉ ግራ ገብቷችኋል። This is price action. Price action will give you guys high probability setup. High probability setup ማለት ትርጉሙ ለምሳሌ አንድ ሲምፕል የሆነች ኤግዛምፕል ልንገራችሁ። እየሰማችሁኝ ከሆነ እስቲ አንድ ቁጥር ጻፉልኝ በደንብ ኤግዛምፕል ልንገራችሁ። Amazing. So አንድ ኤግዛምፕል ነገር ያህል አንድ ሲቲ ጥሩልኝ፣ ያላችሁበትን የአዲስ አበባ ወይ የሆነ ቦታ ከተማ ሲቲ ጥሩልኝ፣ ጻፉልኝ ከታች ለኤግዛምፕል ሊሆን። ቦሌ። Okay. So let's say መርካቶ የሚል ይታየኛል። So መርካቶ right? So መርካቶ ለምሳሌ ከመገናኛ መርካቶ የሚሄድ ታክሲ አለ right? ከመገናኛ መርካቶ የሚሄድ ታክሲ አለ። እዛ መገናኛ ታክሲ ውስጥ ገብታችሁ ምንድነው already you guys know ያ መሄድ የምትፈልጉበትን መርካቶ ከሆነ መሄድ የምትፈልጉት መርካቶ ገብታችሁ መርካቶ መኪና ውስጥ ነው የምትሄዱት ማለት ነው። ያ ማለት ምንድነው? በኮንፊደንስ ገብታችሁ እዛ እስክትደርሱ ድረስ ሰው ጫኝ እያወረደ ታክሲ ከሆነ እያወረደ እየጫነ እናንተ ቦታችሁን ይዛችሁ ሳትነቃነቁ የምትሄዱበት አይነት ትሬድ ማለት ነው። ያ ማለት ልክ እንደዛ ታክሲ ትሬድ ላይም እንደዚህ ነው። ሃይ ፕሮባቢሊቲ ሴትአፕ በሚሰጣችሁ ሰዓት ገንዘባችሁን በደንብ ሪስክ አድርጋችሁ ታይማችሁን ጊዜ ሰጣችሁ የምትጠብቁትን ሃይ ፕሮባቢሊቲ ሴትአፕ ይሰጠናል። ለምን እናንተ የመርካቶ ሜድ እየፈለጋችሁ 22 ታክሲ ትይዛላችሁ? ያ ማለት ምንድነው? 22 ላይ ይዛችሁ ድጋሚ ሌላ የሆነ ሰፈር አስታውሱኝ የሆነ ነገር እያቆራረጣችሁ የምትሄዱበት አይነት ነገር አለ። ያ ደግሞ ምንድነው? ሎ ፕሮባቢሊቲ ሴትአፕ እንለዋለን። ለምሳሌ TP1 TP2 ወስደን የምንወጣቸው ትሬዶች አሉ። at the same time ደግሞ ያለንን ገንዘብ ሹት አድርገን በኮንፊደንስ የምንጠቀምባቸውን ትሬዶች ይሰጠናል። that's the only thing we need when we have this kind of opportunities። ከኛ የሚጠበቀው ምንድነው? ማርኬቱ ፍሪሊ ሆኖ እንዲንቀሳቀስ አድርገን ገንዘባችንን ሪስክ ማድረግ ነው ማለት ነው። everybody ካፒታል ይዞ ይመጣል ማርኬት ላይ $100 $1000 $1 million whatever the case you guys have, how you going to build? ለምን 1 እና 2% ብቻ ሁሌ ሪስክ እናደርጋለን? ኃይለኛ እኔ አሁን ትሬዶች ላይ ገብታችሁ ብታዩ ሲግናል ሩም ላይ ሪስኪ ትሬድ ስቲል ዊን እናደርጋለን። ሎ ሪስክ ብዬ ያልኳቸው ትሬዶችን ከብታችሁ ካያችሁ ግን ሜቢ TP10 TP17 ምናምን ድረስ የሄድናቸው ትሬዶች አሉ። ያ ማለት ምንድነው? ሎ ሪስክ ስለሆነ ሞቅ አርጋችሁ ግቡ ብሎ ማለት ነው።
ሪስኩ ሎው ነው ማለት ነው። ስለዚህ it will give you ስትጠብቁት የነበረ ኤግዛክትሊ ነገሮች ሃፕን ስለሚያደርጉ እነሱን ነገሮች በማድረግ ካፒታላችሁን ግሮው ማድረግ እና እናንተ ማደግ ትችላላችሁ ማለት ነው። the main goal as a trader is to make money. So if you guys know how to protect your capital at first, the next target will be making money. So price action will help you guys to eliminate ማድረግ ያለባችሁን ኃይለኛ እንትናችሁን ይሄ ፊራችሁን እንድታስወግዱ ያደርጋችኋል። ያ ማለት ሃይ ፕሮባቢሊቲ ሴትአፕ እና ኮንፊደንስ የሚሆን ሴትአፕ ይሰጣችኋል ማለት ነው። that's the main thing. So if you want to grow, you need to make money. If you want on trading ገንዘብ መስራት አለባችሁ financially stable ስትሆኑ ፕላስ ደግሞ more ሳይኮሎጂያችሁ ምናችሁም የተስተካከለ ይመጣል ማለት ነው። ስለዚህ በአንዴ ገብታችሁ ሉዝ አደርጋለሁ የሚል ነገር እንዳይኖር በየቀኑ ትሬድ ስታረጉ ትንሽ ሪስክ ያረጋችሁ when the time comes to risk more money market opportunity ይሰጣችኋል ማለት ነው። price action the main thing ከምላቸው ነገሮች አንዱ high probability ሴትአፖችን ይሰጣችኋል። ያ ማለት ለብዙ ቀን ሊሆን ይችላል ለሆል ልታረጉ የምትችሉት ወይም ደግሞ ለ30 ደቂቃም ልትሆን ይችላል ትሬዷ ግን you know when to risk money. so እነዚህ ነገሮች ካወቅን ምንም አሁን ቅድም እንዳልኳችሁ ነው if you know መርካቶ የሚሄድ ታክሲ ዝም ብላችሁ ገብታችሁ ነው በኮንፊደንስ የምትቀመጡት እንጂ ሰው ሊጭን በቆመ ቁጥር ድንብርብር ብላችሁ ወርታችሁ እና አትመለሱ መኪና ውስጥ ተመልሳችሁ so that's the thing ያን ነገር እንድናቅ ይረዳናል ማለት ነው። ይሄ ሁሉ one of the best thing that I say ስለ price action. So let's see ዛሬ የምናያቸው ነገሮች ዝም ብዬ በፒዲኤፍ አሳያችኋለሁ። እስቲ ስለ የምናያቸው ስለ ማርኬት አናላይሲሶች አሉ። ማርኬት አናላይሲስ ምን አይነት ማርኬት አናላይሲስ እንደምናይ ዛሬ አሳያችኋለሁ። ሶ እስቲ ስለ ማርኬት ኦልሬዲ ትሬደር ስላላችሁ እዚህ ላይ ቻታችሁ ላይ ስላየው ፈንዳሜንታል አናላይሲስ፣ ቴክኒካል አናላይሲስ እና ሴንቲሜንት አናላይሲስ ብለን እንጠራዋለን አይደለ? አናላይሲስ ማለት ጋይስ አዲስ ለሆናችሁ ልጆች ማርኬትን አይተን ፕሪዲክት የምናደርግበት ነገር ማለት ነው። አንደርስታንድ ማርኬትን አንደርስታንድ ስናደርግ ለምሳሌ ማርኬትን አንደርስታንድ በምናደርግበት ሰዓት there is two things or three things ማርኬትን በደንብ ሙቭ ሊያደርጓቸው የሚችሉት እዚህ ጋር ከማንበባችሁ በፊት እስቲ እዚህ ጋር ትሬደር የሆናችሁ ልጆች አንዳንድ ነገር ማርኬትን በደንብ ሊያደርጓቸው ነገሮች ስለ አናላይሲሶቹ ነው። ስለ አናላይሲሶቹ ሳይሆን ማርኬትን በደንብ ሙቭ የሚያደርጓቸውን አንድ ነገር ጥራለሁ። ፈንዳሜንታል አናላይሲስ ማርኬትን ሙቭ የሚያደርጓቸው ማርኬት ሙቨር የሚባሉት አንድ ነገር ጥራለሁ። ኒውስ ነው። እሺ ሌላ ሀብታሙ ሙሉጌታ ከካምፓስ ነው ያለሽው መሰለኝ ቪዲዮዎች ናቸው ንገሪኝ። ሀብታሙ ሙሉጌታ ካምፓስ ውስጥ ያለ ልጅ ቪዲዮውን አሁን የሰራሽው አይሰማም። እሺ ኒውስ አንድ ሰው ኒውስ ብሏል። ሌላስ? ኢንስቲትዩሽን ፐርፌክት። ሌላስ? አንድ ሰው ሴንትራል ባንክ ፐርፌክት። ሌላ? ኢንተረስት ሬት ሪፖርት ኒውስ ሪፖርት ኢንተረስት ሬት። ሌላስ? ፖለቲካል ፋክተር አሜዚንግ ጂኦፖለቲካል ኢቨንቶች። እሺ ሌላስ? ዋነኛውና ዋነኛ ከሚጠቀሰው ውስጥ አንዱ ምንድነው? ግሮስ ዶሜስቲክ ፕሮዳክት። ኦኬ እሱም አንድ ነው። ሴንትራል ባንክ ፖሊሲስ። አሜዚንግ ሶ ላስቆማችሁ እዚህ ጋር በቃ ይበቃችኋል። ኦኬ ሶ ሞር በጣም ኃይለኛ ተብለው ማርኬትን ሙቭ ያደርጋሉ ተብለው የሚታሰቡ አዲስ ለሆናችሁ ሰዎች ማርኬት ላይ ገብቼ ነው ማሳያችሁ። ያ ማለት ማርኬት አሁን የምታዩት ማርኬት የኤክስኤዩ ዩኤስዲ ወይም የጎልድ ማርኬት ነው። ማርኬት አሁን እየተንቀሳቀሰ ወደ ታች እየሄደ ያለ ማርኬት ነው። ማርኬትን ምንድነው ሙቭ የሚያደርገው? አሁን እነዚህ ማርኬት እንዲንቀሳቀስ የሚያደርገው ምንድነው? ቫላታይል እንዲሆን የሚያደርገው ምንድነው? ማን ነው እንዲንቀሳቀስ የሚያደርገው የሚሉትን ነገር ለማወቅ the first thing ጂኦፖለቲካል ኢቨንቶች ምርጫ ሊሆን ይችላል፣ ዶክተር አብይም ሊሆን ይችላል ወይም ሌላ ሊሆን ይችላል whatever the case ወይም ጦርነት ሊሆን ይችላል። አሁን ላይ ያሉ ጦርነቶች by the way ጎልድ በዚህ ጊዜ እንደዚህ የሆነበት ዋነኛው ኦል ታይም አይም ሊሆን የቻለው በጦርነት ምክንያት ነው። ሶ ጦርነት ሊሆን ይችላል፣ ጂኦፖለቲካል ኢቨንቶች ሊሆን ይችላሉ። one of the top ደግሞ ሴንትራል ባንኮች ናቸው። ሴንትራል ባንኮች ትላልቅ ባንኮች ማለት ነው ዓለማችን ላይ ያሉ ባንኮች እንደ ማርኬት እንዲንቀሳቀሱ የሚያደርጉት። ሌላው ደግሞ ከነዚህ ውስጥ the big mover ከሚባሉት ውስጥ ደግሞ ያሉ ማን ነው? እኛ ነን። እኛ ማለት ማንን? ኢንዲቪጁዋል ትሬደሮች እንባላለን። ኢንዲቪጁዋል ትሬደሮች እንዳረሱ ይሄን ነገር እያንዳንዳችሁ አንድ ማርኬትን ወይም ደግሞ ብሮከርን ከፍታችሁ ኦን አድርጋችሁ እስከገባችሁ ድረስ ማርኬት ላይ
you guys are part of this market mover ከሚባሉት ውስጥ ማለት ነው። ስለዚህ at the same time ደግሞ እያንዳንዳችሁ ሄዳችሁ ባንክ ቤት ካሽ እስካስገባችሁ ድረስ ራሱ ማርኬትን ሙቭ ያደርገዋል ከሚባሉ ሰዎች ናቸው። ስለዚህ ኢንዲቪጁዋል የሆኑ ትሬደሮች ይሄ ጂኦፖለቲካል ኢቨንቶች እና ማርኬት ሙቨሮች እነዚህ የተለያዩ ማርኬቶችን በደንብ ሙቭ እንድናረግ የሚያደርጉን ነገሮች ቢኖሩ እነዚህ ነገሮች ናቸው ማለት ነው። so this is the thing that you guys need to understand why market move ያደርጋል ለምንድን ነው የሚንቀሳቀሰው የምትለዋን ነገር ለመመለስ ያለው ማለት ነው። so ሌላው ስንቀጥል ምንድነው እነዚህ የሚንቀሳቀሱትን ማርኬቶች እንዴት ነው አናላይዝ ማድረግ ምንችለው? እነዚህ ነው ኢየሱስ ማንተ ማርኬት ሲፈዛ መለጠኝ። እሺ እነዚህ ማርኬቶች እንዴት ነው አናላይዝ ማድረግ ምንችለው? አሁን ቅድም ጠርቻቸው ነበረ። እስቲ ከታች ጻፉልኝ። እዚህ ጋር ቶሎ ታይፕ ያደርግ በምን ነገሮች ነው መረዳት ምንችለው? ፈንዳሜንታል፣ እሺ ቴክኒካል አናላይሲስ፣ ቴክኒካል ሴንቲሜንታል፣ ቴክኒካል ኦኬ ሶ ሴንቲሜንታል ያልከው ሐላዝ እሺ አንዴ ኦን አርጊውና አስረጅኝ ሴንቲሜንታል ያልሽው እና ደግሞ ሌላ ፈንዳሜንታል ያልከው ማን ነው? ሌላ እሱም አንተ ነህ። ኦኬ እኔ ራስረዳች ተውት በቃ። ኦኬ let me introduce you guys for ስለ analysis introduce ላርጋችሁ። the first thing you guys need to understand እነዚህ የሚሄዱትን የማርኬት ነገሮች ለመረዳት ሶስት አይነት አናላይሲሶች መጠቀም እንችላለን። the first thing fundamental analysis ነው። fundamental analysis is ዜናን በመስማት ምን happen እንዳረገ በመስማት ወይም ደግሞ ትላልቅ mostly fundamental analysis የሚሆነው ለቢግ ኢንቨስተርስ ለምሳሌ ስቶክ ትሬድ የሚያደርጉ ሰዎች more እንደ ኢንቨስት ለሚያደርጉ ሰዎች 1% 2% 3% ትላልቅ ሙቭመንቶች ለሆኑባቸው ሰዎች fundamental analysis was more በጣም አሪፍ ነው። ለምንድን ነው አሪፍ ነው ማለት people that spend 10 ሚሊዮን 20 ሚሊዮን ዶላር 100 ሚሊዮን ዶላር ትሬድ የሚያደርጉ ማለት ነው። ያ ማለት ትሬድ በመታረግበት ሰዓት 3% ሉዝ ብታረግ ወይ ደግሞ 3% ነገ የሆነ በሲፒአይ ሊሆን ይችላል whatever the news ዜና ትሬድ ብታረግ ሰዓት 3% ዊን ስታረጉ is like 1 ምናምን ሚሊዮን 2 ሚሊዮን this is for a big እንትኖች። ስለዚህ ብዙ እኛ ላይ ብዙ አፌክት የማረጉ ቻንስ እኛ ላይ እንትን አይደለም። እኛ ላይ ፈንዳሜንታል አፌክት ሊያደርገን የሚችለው ትክክለኛ የጂኦፖለቲካል ነገሮች ሲኖሩ እንትላለን። ሌላው ቴክኒካል አናላይሲስ እንለዋለን። ቴክኒካል አናላይሲስ ስንል ደግሞ ምንድነው the thing that we see አሁን ይሄ የምታዩት ነገር ቴክኒካል አናላይሲስ ተብሎ ነው አናላይዝ የምናደርግበት። ይሄ ማርኬት ቴክኒካል አናላይሲስ ይባላል። ምንን በመጠቀም እነዚህ ቴክኒካል ነገሮችን በመጠቀም እስቲ እዚህ ጋር ስለዚህ ብዙ ይሄን ነገር ማስረዳት አይጠበቅብኝም፣ ግን ይሄንን እነዚህ ነገሮች የሰራው ማን ነው ታውቃላችሁ? ይሄንን ትሬዲንግ ቪው ካንድል ስቲክ ምናምን የሰራው ማን ነው? ከታች ጻፉልኝ። በፊት ጃፓን አሜዚንግ አሪፍ ነው። ኦኬ ይሄንን ነገር ያመጡት ጃፓኖች ናቸው። ጃፓኖች ይሄን ነገር ከማምጣታቸው በፊት ይሄንን አናላይዝ ከማምጣታቸው በፊት በቁጥር ነበር በነምበር ነበር ማርኬት አናላይዝ የሚደረገው ማርኬት ሙቭ ሲያደርግ። አሁን ላይ ግን እኛ we have a chance እያንዳንዳችን ኢንዲቪጁዋሎች ቻንስ አለን። ምን አይነት ቻንስ? ይሄንን ማርኬት አናላይዝ እያደረግን ማርኬትን የምንረዳበትን ነገር ሰጥቶናል። ስለዚህ እኛ ሞር የምናበዛው ቴክኒካል አናላይሲስ ነው ማለት ነው። ስለዚህ the more you understand this ቴክኒካል ነገሮችን ያንዳንዱ ነገሮችን ማርኬት የቱ ጋር እንደሚሄድ ለምንድን ነው ማርሻል እዚህ ጋር እቺ ነገር ስጠብቅ የነበርኩት ብትለኝ I want to look in ይሄ ሁሉ ፒፕስ ስጠብቅ ነበረ አመለጠኝ። የሚገርማችሁ ነገር it's like 4000 ፒፕስ በትንሹ። so once you understand this thing ግን የቱ ጋር መጠበቅ እንዳለባችሁ ማርኬት መጠበቅ እንዳለባችሁ everything እነዚህ ነገሮች አንደርስታንድ እንድታደርጉ ያለጋችኋል ማለት so we going to start focusing on technical analysis. The last part we're going to see is going to be sentimental analysis. Sentimental analysis እስቲ የምታውቁ ቮይሳችሁ በቮይስ ንገሩኝ። ምንም ጉግል ምናምን አታርጉ ቶሎ መልሱት። ሴንቲሜንታል አናሊሲስ ማለት ፓርቲሲፔንት በማየት አናላይዝ የምናደርገው አይነት የዳታ አይነት ማለት ነው። ያ ማለት ምን ያህል ሰው ሎንግ ላይ ነው ምን ያህል ሰው ሾርት ላይ ነው የሚለውን ማየት የምንችልበት እና ከዛም በኋላ ያው እንደ ተጨማሪ ኮንፈርሜሽን ዲሲሽናችን ላይ ሜክ ማድረግ የምንችልበት አይነት አናሊሲስ ነው። አሜዚንግ። አንደኛ ነገር አሁን አንቺ እንዳልሽው፣ ሁለተኛ ነገር ደግሞ ሴንቲሜንት አናሊሲስ ሲባል
just copy trade ማለት ትችላላችሁ። ኮፒ ትሬድ ማለት ምንድነው? the more people የሆነ ነገርን አይቶ በገዛ ቁጥር እነሱን አይቶ ኮፒ አድርጎ እንደ መግዛት ነው የሚቆጠረው። just you guys can say what is this signal እንደመከተል በሉት። so that's the thing. so why we going to focus on technical analysis የሚለውን ነገር ወደ ማርኬት ገብተን እናያለን። so ወደ ማርኬት ቀጣይ ከመግባታችን በፊት ይሄንን ካስረዳኋችሁ በኋላ ዛሬ የምናያት ፓርት ሰፖርት ኤንድ ሬዚስታንስ ሌቨሎች ናቸው። ስለ ሰፖርት ኤንድ ሬዚስታንስ ሌቨል በደንብ አድርጌ መጀመሪያ ይሄን ነገር የመረጥኩበትና ከሰፖርት ሬዚስታንስ የጀመርበት ዋነኛ ሪዝን ከአንድ ቤት ነው መነሳት የምፈልገው። ሁላችሁም እያንዳንዳችሁ አሁን አንድ ቤት ውስጥ ነዋሪ ናችሁ right? so let's talk about these things right now. why we talk about technical analysis? ለምንድን ነው ቴክኒካል አናላይሲስን የመረጠው? ቤዚካሊ እያንዳንዳችን አንድን ማርኬት በማየት እያንዳንዳችን የራሳችንን ዲሲዥን ማርኬት የቱ ጋር የሄደ የቱ ጋር እንደመጣ ማርኬትን ዲሳይድ እንድናደርግ ስለሚረዳ we use technical analysis. so it makes it more easier for us to understand for individuals እና ቢውልድ ካፒታልን ቢውልድ እያደረግን ለመሄድ ስለሚሆነን ማለት ነው። now ማርኬትን ይሄን ያህል ነገር ካልን ለምንድነው ዛሬ ከሰፖርት ኤንድ ሬዚስታንስ የምንነሳው ወይም ደግሞ ሰፖርት ኤንድ ሬዚስታንስ ምንድነው የሚለውን ነገር አሳያችኋለሁ ማለት ነው። let's go back and see. so the first thing በእናንተ ምርጫ ጎልድን ነው እኔ ላስተምራችሁ ያሰብኩት አምናገር ላይ ግን በእናንተ ምርጫ any pair you want me guys to teach you አሁን ላይ በእጅ ምርጫ እንዲሆን ቻቱ ላይ በዚህ በምን ላስተምራችሁ ምረጡ። gold bitcoin gold GJ okay GJ currency pair gold XAU BTC gold okay. so what I'm going to do ምን ላይ ማድረግ ትሬድ እንዳለባችሁ ሰጀስት አደርጋችኋለሁ። አምናገር ላይ የቱ ለእናንተ ምርጥ እንደሆነ ምን ፔሮችን ትሬድ ብታረጉ አሪፍ እንደሆነ ከምን መጀመር እንዳለባችሁ ታይም ፍሬም ከምን ታይም ፍሬም መጀመር እንዳለባችሁ መች ላይ ትሬድ ማድረግ እንዳለባችሁ መች ላይ ትሬድ ማድረግ እንደሌለባችሁ ያንዳንዱን ነገሮች አሳያችኋለሁ እሱ ጊዜው ሲደርስ። አሁን ላይ ጎልድ ላላችሁ ጎልድን ኔም ሰሞኑን የቀጠቀጥኩ ስለነበረ ጎልድና በጎልድ አሳያችኋለሁ፣ በዩኤስአርቲ አሳያችኋለሁ ኔክስት ሴክሽናችን ላይ then currency pair። ምክንያቱም እዚህ ላይ አትሊስት አንድ አመት ወይ ሁለት አመት ትሬድ አድርጋችሁ ፕሮፊታብል ካልሆናችሁ I don't suggest anybody to go directly trade gold። ማንንም ሰጀስት አላረግም አምናገር ላይ because easy የሆነ manipulation አለው። the main goal is ዋናው አላማችን ምንድነው ሄዶ ገንዘብ መስራትን ስለሆነ ገንዘብን ደግሞ ለመስራት መጀመሪያ ማርኬትን ከማርኬት ጋር በደንብ መጣጣም ስለሚያስፈልገው ማለት ነው። ግን ቤዚካሊ በጎልድ እጃችሁ በእናንተ ምርጫ በጎልድ አሳያችኋለሁ ማለት ነው። ሶ እሱን የመጨረሻ ቀን ላይ ምን ሴኩር ማድረግ እንዳለባችሁ how you guys want to trade እሱን ያው ላይቭ ሴሽናችን ላይ በደንብ እናያለን ማለት ነው። let's go and ሁሉ ነገር ዲሌት አደረግ ነው ትላለህ እንግዲህ ዲሌት ድሮይንግ ትላለህ። እሺ መመለስ ትችላለህ። ባክ ስትለው anyways it doesn't matter ችግር የለም። እንትኖቹ አሉ ሴቭ ማለት ይቻላል ነበር እንዴ? አይቻልም። anyways ባክ ስትለው ይመለስልሃል። ሄሎ ኤቢ ወይ ጋሽ ምን ሳጀስት ላደርግ ነበረ መሰለህ ሜቢ እዚህ ጋር ኢንተራፕት ላደርግ ጎልድ እና ዩኤስአርቲ ብለህ ነበር። እሺ አንድ ፔር እና ሁለት ነው የመረጥከውና ሶስተኛ ደግሞ ከፎሬክስ አንድ ብትመርጥልን አሪፍ ነው which is በቃ እንደዛ ብታደርግልን አሪፍ ነው ቢያስባለሁ። እኔ አሁን ፐርሰናሊ ጥናት ላይ ብቻ ነው የነበርኩ እንጂ ሪል ትሬድ ማድረግ አልጀመርኩም እስካሁን። ብያለሁ ፔር እና እሺ ቴንክ ዩ ጋይስ ከዚህ በኋላ አቸክቸኩብኛ ሚስትሪ ነው። ኦኬ ሶ the first thing ከዚህ በፊት ምን ብያቸዋለሁ? 2 ደቂቃ ሰጡኛላችሁ። ኢመርጀንሲ ነው መሰለኝ በጣም ከቤተሰብ ሰው
Sorry guys for that understand. Okay guys, so okay guys, ምንም ችግር የለውም። ማውራት ከፈለጋችሁ አውሩ anytime የነገራችሁኝ ብቻ። So ዛሬ ወደ ክላሳችን በምንገባበት ሰዓት ቴክኒካል አናላይሲስ የምንለውን ነገር ነው የምናየው። ባለፈው በምን እንደማስተምራችሁ ነግራችሁ ነበረ። ያም ትሬዲንግ ቪው ላይ ነው ነገሮችን የማሳያችሁ። አንድ ነገር ልንገራችሁ፣ ከዚህ በኋላም እናንተም አንደርስታንድ ማድረግ ያለባችሁ ነገር ልንገራችሁ። ነገሮችን ሲምፕሊፋይ አድርጌ ለማሳየት ሞክራለሁ። እናንተም ጎ ሲምፕል በሆነ መንገድ ለማየት ሞክሩ። ኢንዲኬተር የምጠቀማቸው ኢንዲኬተሮች ጎልድ እና ዩኤስአርቲ ላይ ብቻ ነው። ሌሎች ላይ ብዙ ኢንዲኬተር አልጠቀምም። እነሱንም እንዴት እያንዳንዱን ነገር እየመጣው አሳያችኋለሁ። The first thing I want you guys to understand is this. Market እንዴት እየሄደ ነው? ማርኬት ፕራይስ አክት ያደረገባቸውን ኤሪያዎች ነው የምናየው ብለናል። ለምሳሌ let's go and see this, right? Price action. Price action, right? አሁን እዚህ ላይ ከምታዩት ነገሮች አንፃር መጀመሪያ ጀምራለሁ ያልኳችሁ ከሰፖርት ኤንድ ሬዚስታንስ ነው ዛሬ ያልኳችሁበት አንደኛ ሪዝን እንዲገባችሁ ስለፈለኩ ነው። ሶ የመጀመሪያው ነገር ፕራይስ አክት ያደረገባቸውንና ለፕራይስ ለኛ ማተር ያደረገባቸውን ኤሪያዎች ነው የምናየው። ፕራይስ ለኛ ማተር ያደረገባቸው ኤሪያዎች ማለት ምንድነው? ቢግ ሙቭመንቶች ወይም ደግሞ ሪሊ ማርኬት ላይ ምን እንዳረገ ማርኬት እንድናይ ስለሚያስፈልግ ማለት ነው። first thing I want you to guys see these areas, right? የመጀመሪያው ኤሪያዎች እነዚህ ኤሪያዎች ናቸው። these areas, this is the first area, this is the first area ማርኬት ላይ እንዲህ በመናይበት ሰዓት አሁን 3 month ላይ ነው ያረኩት። እነዚህን ኤሪያዎች ማየት ይችላልላችሁ፣ እነዚህን ኤሪያዎች ማየት ይችላልላችሁ። ማርኬት ላይ በስነ ስርዓት ማርኬትን ሙቭ ያደረገባቸው ኤሪያዎች ወይም ደግሞ በስነ ስርዓት ትልቅ ከዛ በኋላ ሙቭ የሆኑባቸው ኤሪያዎችን ለማየት ያህል ማለት ነው። ስለዚህ ፕራይስ አክት ያደረገባቸውን ኤሪያዎች ሞር በመናይበት ሰዓት እነዚህ ኤሪያዎች በስነ ስርዓት ቫልዩ ሰጥቶታል ማለት ነው። ስለዚህ we going to see this areas እነዚህ ማርኬትን በደንብ ፑሽ ያደረገባቸው ማርኬትን ደግሞ በደንብ ወደታች ያደረገባቸውን ኤሪያዎች ከእንደዚህ ነው የምነሳው። የመጀመሪያው ነገር ሁላችሁም እንድታውቁ ፈልገው እቺ ኤሪያ ክሮስ ሃርት ትባላለች። ክሮስ ሃርት ማለት ማርኬትን አንድን ማርኬት እዚች ጋር በማየት ከጎን ያሉትን ነገሮች ብዙ ምንድነው ሆሪዞንታል ሴሎችን ሳንስል እንድናይ የምታረገን እዚ ኢንስትሩመንት ነች። እቺ ነገር በጣም ዋነኛ የምታስፈልገን ለምንድነው? የዊክ ፖይንቶችን ለማየት እና ዊኮችን ለማየት ስለሚያስፈልገን። ዊኮቹን ለምንድነው ማየት የሚያስፈልገን? ምክንያቱም ፕራይስ አክሽን የበፊት ነገሮችን ከአንድ ነገር ጋር ዲፔንድ እየሆነ ስለሚመጣ፣ ስለዚህ ከምንጠቀማቸው ኢንስትሩመንቶች ለመጀመሪያ ያለው ክሮስ ሃርት ነው የምንጠቀመው። ሶ first thing is first, right? የመጀመሪያ ነገር እዚች ጋር አንድ ሴል ስለላችኋል። this is what we call support and መልሱልኝ፣ ቮይሳችሁን ኦን ማድረግ ትችላላችሁ ሁላችሁ የምትንጫጩ ካልሆነ። resistance this is support and this is resistance ማለት ምንድነው? እያንዳንዳችሁ ቤት ውስጥ ነው ያላችሁት ከእግዚአብሔር ጋር። ቤት ባይኖራችሁ እዚህ ጋር መጡም ቢያስባሉ። ለዛ ነው ኤግዛምፕል በቤት የምንሰጣችሁ። አንድ ነገር ያላችሁበት ወለል እና ከላይ ጣሪያችሁን በማየት ሰፖርት እና ሬዚስታንስ ብላችሁ መውሰድ ትችላላችሁ። አንድ ነገር ጣሪያችሁን ወደ ላይ ከፍ ብላችሁ ስታዩ ሄዶ ወይም አምፖላችሁ የተንጠለጠለበት ወይም ደግሞ ከታች ደግሞ አልጋችሁ ወይም መቀመጫችሁ የተቀመጠበት ኤሪያ ከላይ ሰፖርት ብለን እንጠራዋለን። ሰፖርት ብለን የምንጠራው ነገር ወደ ላይ ማርኬትን የሚደግፍ ወይም ደግሞ ወደ ላይ የሚይዝ ነገር ብለን እንጠራዋለን። ሰፖርት ብለን የምንጠራው ነገር is this። ለምሳሌ ማርኬትን ከታች ከነበረበት ቦታ ወይም አልጋችሁ ወይም መቀመጫችሁ ወደ ላይ ሄዶ ጣሪያችሁ ላይ ወይም ደግሞ G+ ቤት ውስጥ የምትኖሩ ከሆነ የመጀመሪያውን ፍሎር ቦታ ላይ ሄዶ የሚቆምበት ኤሪያ ደግሞ ምን ይባላል? አረጋኝ መልሱ። resistance so you guys need to understand። አሁን ከቤት አንፃር አድርጌ ኤግዛምፕል ሰጥቼ የጀመርኩበት ምንድነው? ናው እያንዳንዳችሁ ቤታችሁ ስላለው ቲቪ ስላለው መቀመጫ ስላለው እያንዳንዱ ነገሮች ገብተን ስለእያንዳንዱ ልክ እንደዛ አድርጌ በትኝ ማርኬትን ከማሳየቴ በፊት ማርኬትን መጀመሪያ ከላይ እንድታዩ ስለምፈልግ ነው። ለምንድነው ፕራይስ ላይ ማርኬት ላይ በስነ ስርዓት ማርኬትን ወደ ላይ ፑሽ ያደረገውና ሄዶ ደግሞ ማርኬትን ሄዶ ከዚህ አታልፍም ያሉ እና ያስቆማቸው ኤሪያዎች ማርኬት ላይ
ትልቅ ቫልዩ ስላላቸው ማለት ነው ስለዚህ እነዚህ ማርኬትን በሃይሊ ፑሽ ያረጉትና በደንብ ስትሮንግ ሆነ ያዙት ኤሪያዎች major support and major resistance ብለን እንጠራቸዋለን major support and major resistance ይሄንን ምን እንለዋለን Major support and major resistance. this is major resistance Major resistance. support ወደ ላይ ማርኬትን ደገፍ ያረጋው ኤሪያ ማለት ነው ስለዚህ major support and major resistance ብለን እንጠራቸዋለን ማርኬትን በመናይበት ሰዓት major support ብለን የምንጠራቸው ብዙ አሁን 3 month ላይ አርጌ ስላሳየዋችሁ don't expect ሁሌ ማርኬትን major እንደዚህ ሆነላችኋል ብላ ታስቡ አንድ ነገር ካልኩሌት አድርጉ ጭንቅላታችሁ ላይ ማርኬት ከ200 ፒፕስ በላይ ማርኬትን ሙቭ ያረጋው ነገር ካለ major support ብለን እንጠራዋለን ኦኬ ገብቷችኋል So let's go deeper, right? አሁን እየቀነስኩ እየመጣው ነው ወደ monthly መጥቻለሁ now still calculate ማረጊያው አዲስ ለሆናችሁ እዚች ላይ እቺ መጠቀማት 1 2 3 4 5 6 7 8 10ኛ ነው መሰለኝ እቺ ሜዠር የምትለዋን ቦታ በመጠቀም ማርኬትን ካልኩሌት ማድረግ ትችላላችሁ እሷን ክሊክ ታረጋላችሁ ማርኬት ካለበት ወደ ላይ በመንሄድበትና እቺ የምትተዋት ቁጥር ካልኩሌት ማድረጊያ ነች ሜጀር ፒፕስ ብለን የምንጠራት ኤሪያ ማለት ነው ፒፕስ ብለን የምንጠራት ስለዚህ አንድ ቪዲዮ የሰራውላችሁ ቪዲዮ አለ ስለ ፒፕስ ምናምን የሚያስረዳ እሱን አዳስ ስለሆናችሁ ለቅላችኋለሁ ቤዚካሊ ግን የሆነ ቪዲዮ ሰው ልጅ ገብቶ የፖስተውን ስላየው ነው ዝም ያልኳችሁ አይታችሁታል ብዬ አስቤ ልቀጥል አይደል ታታይ ጻፉልኝ እስቲ ካልገባችሁ ኦኬ አሜዚንግ ያው ሁላችሁ ያልገባውን ኢግኖር ማድረግ ስለማልችል ነው ጋይስ ኦኬ ሌላው so when we talk about these things አሁን currently ማርኬትን ማየት እንችላለን currently ማርኬት እዚች ጋር ያሰመርኩባት ሜጀር ያሰመርኩባት ኤሪያ 1981 አካባቢ ነች and this area እዚች ጋር ደግሞ ይሄን ኤሪያ መውሰድ እንችላለን this area is what we call 1909 ላይ another ምን ተፈጠረ እዚህ ጋር another ምን አለ ማለት ነው major support. I mean major support so this is the thing this is the thing I want you guys to understand major support እና major resistance ብለን የምንለው ማርኬት ላይ በደንብ ማርኬትን ሙቭ ያረጉና ማርኬት ላይ በስንስራ ቫልዩ ያላቸው ኤሪያዎች ናቸው እነዚህ ኤሪያዎች ደግሞ ምንድነው ለኛ they will give us ምንድነው ሞር ማርኬት ሙቭመንት ላይ ያሉትን ኤሪያዎች አይደንቲፋይ እንድናረግና ከዚህ በኋላ ማርኬትን ለፊውቸር ተከትለናቸው የሚመጡ ኤሪያዎች ስለሆኑ በደንብ ሞር ፎከስ ማድረግ ያለበት ነገሮች ናቸው ሶ አሁን ከ3 month ጀምሬ ዝቅ ያልኩ እየገባውላችሁ ነው ያለሁት let's go back and see a weekly time frame right now let's go to weekly time frame ላይ በመንመጣ ሰዓት ማርኬታችን ወይም ደግሞ ቤታችን ወይ ህንጻው ውስጥ ከነበረን ይዝቅ ያለን አሁን የሆነ ፍሎር ላይ ገብተናል ማለት ነው ስቲል ምንድነው ስቲል ሰከንድ ፍሎር ላይ ልትሆን ይችላልላችሁ or I don't know ከታችም ልትሆን ይችላልላችሁ ያው እንደኛ እንደ ኢትዮጵያ ከሆነ ደግሞ ቪላ ነው ከዛ ያለፈን ትላልች እሺ so now we still have እዚህ ጋርም ድጋሚ እንደ ፍሎር የወሰድነው ወይም ደግሞ ሰፖርት ኤሪያችን አለ at the same time ደግሞ ማርኬታችን ሄዶ ከዚህ አታልፍም ብሎ ተቋቁሞ ማርኬትን ወደ ታች ፑሽ ያደረገው ኤሪያ resistance ብለን እንጠራዋለን ማለት ነው so the more we go አንድ ነገር ልንገራችሁ ይሄን ነገር እንዳደረሱ ከዚህ በፊት ብያችኋለሁ ስለ ሰፖርት እና ሬዚስታንስ ሌቭል ከማውራቴ በፊት ስለ ፕራይስ አክሽን ባወራን ሰዓት whatever አሁን በጽፉ ደስ ይለኛል ምክንያቱም whatever happens in the past will happen in the future ይሄን ነገር whatever happened in the past will happen in the future ያ ማለት ምንድነው ፓስት ላይ happen ያደረጉ ነገሮች ፊውቸር ላይ happen ያደርጋሉ it doesn't mean ፕራይሱ ላይ ሆነ ይችላል ማለት ግዴታ ማርኬታችን ተመልሶ ከ11 ላይ መግባት ላይ ተጠበቅበት ወይ ቂጥ መግባት አይተጠበቅበት ይችላል but as a price እና የማርኬት ሙቭመንት whatever happened in the future past happen in the future ስለዚህ ሂስትሪ እኛ ፕራይስ ላይ ምንድነው ሂስትሪ repeating itself ብለን ስለሆነ ማርኬት ላይ መንገባው we have to understand every market movements before ወደ ሌላ ነገር ከመሻገራችን በፊት ማለት ነው so let's go and deep ይሄንን ካልን ዲፕ እንገባለን እስቲ የሰፖርት እና ሬዚስታንስ ነገሮች ምን ወይም ደግሞ የድጋፍና የመቋቋም ብዬ ማርኬት ላይ ያሳዩዋችሁ ነገሮች ገብቷችኋል ከገባችሁ ታይፕ 1 ቁጥር ጻፉ ወደ ሌላ
ያ ግን አንድ ጥያቄ አለኝ ጠይቅ ከዚህ ቶፒክ ተመጣ ጠይቅ ችግር የለም ከ200 ፒፕስ በላይ ከሆነ ጠይቅ የሰማሁሽ ነው 200 ፒፕስ በላይ ከሄደ ሜጀር ሰፖርት ወይም ሜጀር ሬዚስታንስ ያልከው ነው ትንሽ ያልገባኝ ሌላው አሪፍ ነው በጣም ኦኬ ክሊር ነው በጣም እንትን ነው በጣም ነው የሚገባው ነው እናመሰግናለን መጀመሪያ እሱን አስቀድምልኝ አያሳስብም አባቴ ካልገባሽ ብቻ ነው የሚደብረኝ ይቅርታ ደግመናል በደንብ አልገባኝም ነበር እሺ ምን ጻዳ የለው ደግማለሁ እሺ first thing what you need to understand is this major support እና major resistance ያልኩበት ኤሪያ ምንድነው ለምሳሌ አሁን አልገባኝም ያልከው ምን አይነት ቤት ውስጥ ነው የምትኖሪው ጋሼ ህንጻ ነው ምናምን ያረ ኮንዶሚኒየም ነው ያው ነው ህንጻው አይደል እሱ ታዲያ ያ ስንተኛ ፍሎር ላይ ነሽ እና ስንት ፍሎር አለው እንዳለ ህንጻው አራት አንተ ስንተኛ ላይ ነው ሶስተኛ አሜን እቺን ያዝልኝ አንድ ነገር ልንገራችሁ አሁን እቺን ኤሪያ አሁን ማከብባትን ኤሪያ ያንተ ኮንዶሚኒየም ነች ብላ አስባት this area let's think about this right እቺ ያንተ አንዷ ከዚህ በፊት ያሉት ሌላ ኮንዶሚኒየሞች ናቸው እነዚህ ኮንዶሚኒየሞች ናቸው ብላ ያዛቸው ኦኬ ይሄን ያለ እንደዚህ አይነት ነገር ካለን ማርኬታችንም it works the same way እኔ በቤት አድርጌ ማስረዳበት አንደኛ ሪዝን ምንድነው I want you guys know similar የሆነ ነገሮችን አይምሮአችሁ የሳላችሁ ቀለል አድርጋችሁ እንድትረዱት ነው የመጀመሪያ አራተኛ ፍሎር ላይ ከደረስክ በኋላ መጨረሻ ላይ ስትደርስ አምስተኛ የለውም አይደል አምስተኛ የለውም ከዛ በታች ወደ ታች ነው እንጂ ወደ ላይ መሄድ የለም ያ ማለት የሰማሽ ነው አዎ ምናምን በይኝ ሳወራሽ እየሰማው ነው እሺ አራተኛ ፍሎር ላይ ከሄድክ በኋላ የለውም ከዛ በላይ አምስት የሚባል ነገር የለም ያን ኤሪያ ነው ቅድም ሬዚስታንስ ብዬ የጠራውልህ ያ ማለት ሜጀር ሬዚስታንስ ከሁሉም በላይ ሆኖ የናንተን ኮንዶሚኒየም ወደ ታች እንጂ ወደ ላይ እንዳይሄድ ያደረገው ኤሪያ ነው ይሄ ኤሪያ ማለት ነው አሁን እዚህ ጋር ያከበብኩላችሁ ይሄ ኤሪያ ኦኬ ይሄን ኤሪያ ለምንድነው የመረጥኩበትና በኮንዶሚኒየም ወይም ደግሞ በእናንተ ቤት የጠራውበት ምክንያት is the simplest way to understand ማርኬት ላይ ሄዱ በስነ ስርዓት ጣሪያ ሆኖ ለናንተ ከዚህ አትለፉ ብሎ የፈርስት ፍሎር ሜቢ በተለያየ አንዳንድ ህንጻዎች የተለያየ እንትን አላቸው የተለያየ ቦታ ምንድነው የሚባለው ደረጃ አላቸው በደረጃው ተወጥተ ስትሄድ በዛም በኩል በዚህም በኩል ሄዶ ከላይ አትውጣ ያለው የመጨረሻ ፍሎር እንደማለት ብለ በኤግዛምፕል ያዘው ጭንቅላት ላይ ሜጀር ብዬ ተብሎ ያልኳችሁ ደግሞ ምንድነው እነዚህ በጣም ሙቭመንት ያላቸው ማለት አሁን እቺን ካልኩሌት ማድረግ ያዋለሽ ብያችኋለሁ ካልኩሌት ሜጀርመንቷን ከነካችኋት በኋላ ማርኬታችን ከ200 ፒፕስ በላይ አሁን ስቲል ዊክሊ ላይ ስላለን እንደዚህ በመናሰምርበት ሰዓት በብዙ 30,000 ምናምን ነው የሚታየን ስለዚህ እቺ ነገር እዚች ጋር እቺ የምታዩት ቁጥር ፒፕስ በተብላ ትጠራለች ይሄ ማለት 35,000 ምናምን ማለት 3500 ፒፕስ ማለት በእንትን በጎልድ ሲሆን በሌሎቹ ሲሆን እሱን እንመጣለን ይሄ ማለት ከዴሲማል ቁጥር በታች ያሉት ለምሳሌ 2300 አለ ከዚህ በኋላ ያሉትን ቁጥሮች ካልኩሌት በማድረግ ታገኙታላችሁ ፒፕሱን ማለት ነው ለምሳሌ እስቲ አንዳችሁ እዚህ ጋር ዕውቀት ያላችሁ ከ2030 እስከ 2110 ስንት ፒፕስ ነው ቶሎ እኔ ካልኩሌት ማድረግ አይጠበቅብኝ መቶ ፒፕስ ወይስ እንደዛ ነው ዘጠና ፒፕስ ወይ መቶ ነው 110 ወይ 90 እንደዛ አካባቢ ነው ኦኬ በቃ እንደዛ አካባቢ ነው ባሩ አያሳይም እንደበቃል 800 ስንት ነው ከዚህ አንድም 800 ነው 900 አካባቢ ፒፕስ ነው የሚሆነው 900 ፒፕስ ነው የሚሆነው ይሄ ከዴሲማል ቁጥር በኋላ ያሉትን ቁጥሮች ካልኩሌት በማድረግ የምናገኘው ስለዚህ ያ ማለት ምንድነው እስቲ ማርኬታችን እዚህ ድረስ ከዚህኛው እዚህ ድረስ ሄደችው ራሱ ሜጀር ሰፖርት ነች ማለት ነው አይስ አሁን ወደዛኛው ወደሱ ከማለፌ በፊት እቺን ማርኬትን በስነ ስርዓት ፑሽ ያረጋባቸው ኤሪያዎች በደንብ ሳትረሱ ማየት መቻል አለባችሁ ማርኬታችንን በደንብ ዝቅ ያረጋባቸው ሌትስ ጎ ገብቶሻል ስምሽን አልያዝኩትም ባል ኮንዶሚኒየም ደቻ አባቴ ገብቶሻል አሁን
ያ ዋው እሺ ከዛ ወደ አንቺ ገና አልመጣም አሁን ያንቺን አስተውሲን ከረሳውት ራሱ በእርሱ ኤግዛምፕል መስጠትን ማለት ነው ስላንቺ አሁን ገና እንመጣለን ስላንቺ ፍሎር ስለዚህ ወደሱ ከመምጣት በፊት እስቲ ኮሜንት ላይ ካልገብ ኖ ብሮ ያልከኝ አልገባህም ብሮ አልገባችሁ ንገሩኝ ጋይስ እንድቀጥል እሺ እሱን ተሳስቼ ነው ሶሪ Okay, so that's the thing. I want you guys to understand. Now we can see this area. አሁን ደግሞ እዚች ጋር መተን ደግሞ ከዚች ጋር ተነስተን እቺኛዋን ካልኩሌት ስናደርጋት አጌን እዚህ ጋር 1600 ምናምን ፒፕስ አለ ስቲል ይሄ ምን ኤሪያ ምን ይባላል እዚህ ጋር ከዚች ጋር እንደዚህ ተነሳው ቶሎ መልሱ support major support the more we come inside more clear ይሆናልንና ማርኬታችንን በደንብ እያየነው በመጣን ቁጥር ሜጀር እና ሰፖርት እና ሬዚስታንስ የሚሉትን ነገሮች የማየት ቻንሳችን እየሰፋ ይመጣል ማለት ነው let's go to a daily time frame now daily time frame በመጣን ሰዓት እቺኛዋን ኤሪያ ወስደናል ሌላ ሜጀር አለች ከዛ ደግሞ ምን አይነት ነገሮች አሉ ሌሎች ደግሞ ማርኬትን ምንድነው ብለናል ማርኬት አንድ ነገር ነክቶ ወደ ላይ ከሄደ ያቺ ኤሪያ ምንድነው የምትባለው ሰፖርት ትባላለች አንድ ቦታ ደግሞ ወደ ታች ከሄደ ያቺ ኤሪያ ምን ትባላለች resistance ትባላለች እንዳትረሱ price is all about price action is all about price እና price act ያደረገባቸው ኤሪያዎች ናቸው that's why so major ይሄ ስለ support and resistance ያወራናቸው ነገሮች እድሜ ልካችሁን ትሬድ እስክታቆሙ ድረስ ይከተላችኋል ስለዚህ መቼም መርሳት የሌለባችሁ ነገሮች ናቸው በደንብ አርጋችሁ አሁን የሆነች ነገር አስምሬያለሁ ድጋሚ አሁንም ማርኬት ነክቶ የደባቸውና ነክቶ የተመለሰባቸውን ኤሪያዎች አስምሬያለሁ ስለዚህ እሱን ደግሞ እንመጣለን ማለት ነው so now this is the thing እስካሁን major support and major resistance ብለን ከጠራ ነው ያንን ነገር አሁን ደግሞ የምናየው minor support and minor resistance የሚለውን ነገር ነው ደቻ አሁን ወደ አንቺ ቤት ልመጣ ያ ዝግጁ ነኝ ቀርቷል guys so እስካሁን ያለነው ማርኬታችንን ከ200 ፒፕስ በላይ ማርኬትን ፑሽ ያደረገው ነገሮችን ባየን ሰዓት ልክ ወደ ዝቅ ያለን በመንመጣ ሰዓት ደግሞ ከዛ በታች ያሉት ምንድነው ምንላቸው ከነሱ በታች ያሉ ማርኬቶች ምንድነው ሙቭመንታቸው ምንድነው ጥቅማቸው የሚሉትን ነገሮች እናያለን ማለት ነው እስካሁን ያለው ነገር ከገባችሁ ወደ ማይነር ከመግባቴ በፊት አንድ ቁጥር ጻፉልኝ ከታች ዳበረኝ ካልገባችሁ ሁለት ነው የምጽፉት መቻችሁ መቀጠል እንችላለን so እስካሁን አንዱን ኮንዶሚኒየም እንግዲህ ከላይ እስከታች አይተናል የነደቻ ቤት ጋር እየደረስን ነው ማለት so let's go and see these areas right now the more we go ማርኬታችንን እየነኩ የተመለሱበት ኤሪያ ወይም ደግሞ ማርኬትን ነክተው ወደ ላይ እስከሄዱ ድረስ ያን ኤሪያ ሰፖርት ብለን ከጠራ ነው ልክ ደግሞ ሄዶ ማርኬትን ሄዶ ደግሞ ነካ አርገው ወደ ታች የሚሄዱበትን ኤሪያ ሬዚስታንስ ካለን ሃይሊ ታይም ፍሬም ላይ ደግሞ በደንብ ደግሞ ካልኩሌት ባረግናቸው ሰዓት የምናያቸው ሜጀር ካልናቸው now ሜጀርስ ካለ ደግሞ ማይነር ሰፖርት ኤንድ ሬዚስታንስ ሌቭሎች አሉ ማለት ነው ማይነር ሬዚስታንስ ቀደም እስከ 200 ፒፕስ በላይ ካልን እነዚህን ደግሞ ከምንድነው ምንለው 200 ፒፕስ ማርኬታችንን ከ200 ፒፕስ በታች ሙቭ ያደርጉ ወይም ደግሞ እዛ ቦታ ላይ በስነስርዓት ማርኬት ማተር እንዲያደርግ ያደረገባቸው ኤሪያዎች አሉ በደንብ ስሙ ያ ማለት ምንድነው it's all about price ብያቸዋለሁ price አንድን ቦታ ነክቶ ለምሳሌ ካልኩሌት ማድረግ እንችላለን we can see እቺን ኤሪያ ከዚች ቦታ እቺ ጋር ማርኬት ላይ በመንመጣ ሰዓት ይሄ ስንት ፒፕስ ነው አንብቡልኝ እዚህ 80 ፒፕስ 80 ፒፕስ እቺን ኤሪያ እዚች ጋር እንደዚህ ብናሰምራት እቺ ቦታ ምን ብለን መጥራት እንችላለን እቺ ምን ሬዚስታንስ ማይነር እቺ ትንሽ ማርኬትን ትንሽ ሙቭ ያረጋቸው ኤሪያዎች ማይነር አር ብለን እንጠራቸዋለን ማለት ነው ለምንድነው ማይነር ምንላቸው ከ200 ፒፕስ በታች amazing so ማርኬትን ከነዚህ በታች ማርኬትን ሙቭ ያረጋቸው ያላቸው ኤሪያዎችን
ማይነር ሬዚስታንስ ብለን እንጠራቸዋለን ጋይስ። ስለ ሰፖርት እና ሬዚስታንስ ባህሪዎች በደንብ ባስረዳዋችሁ ቁጥር እነዚህ ነገሮች ዘላለማችሁን የተከተሏችሁ ስለሚመጡ ከስትራክቸር ጋር ከምን ጋር እየሆኑ ስለሚመጡ ነገሮችን በደንብ ማየት ስላለባችሁ ነው በነገራችሁ። ሌላው ደግሞ እቺኛዋን ደግሞ ተያይዘን እዚሁ ስንመጣ ካልኩሌት እናርጋት። እቺን ከዚህ ወደ ላይ ስንሄድ እቺ ስንት ፒፕስ ነች? 119 ይሄንን ምን እንለዋለን? ማይነር ምን? ሬዚስታንስ ማይነር ሰፖርት ማይነር። አሁን ደቻ ተመልሻለሁ ወደ አንቺ ቤት ናው። የእናንተ ቤት ቅድም በዛ ውስጥ ገትቼዋለሁ ብያቸዋለሁ። ሶ የነሱን ቤት ካያችሁት ላይ 3ኛ ፍሎር ላይ ነው ያልሽኝ ጋሽ? አዎ 3ኛ ፍሎር ላይ ከሆነ ያለሽው አንቺ ውስጥ ያለው ማርኬት ሙቭመንት ከዛ ውስጥ ያላችሁ ሙቭመንት እናንተ ምንድነው የምትባሉት ማለት ነው? ማይነር ሰፖርት እና ማይነር ሬዚስታንስ። ማይነር ሰፖርት የምትሆኑት ለማን ነው? 4ኛ ፍሎር ላይ ላሉት ናቸው ማለት ነው። ገብቷል? ገብቶሻል አይደል? ለማለት የፈለኩት ላይ ላሉት እናንተ ሌላ ሰፖርት ናችሁ ማለት ነው። you understand me right? yeah got you man። አዎ ስለዚህ ማርኬት የናንተ ሙቭመንት የናንተ መኖር እዛ ላይ ሌላ ሰፖርት እና ሬዚስታንስ ቢውልድ እንዲሆን ስላደረገው ማለት that's the main thing you guys need to understand. These things happen again and again and again. So አሁን ጥቅማቸው ምንድነው? የነዚህ ነገሮች ደግሞ እስካሁን ሰፖርት ሬዚስታንስ ማይነር እና ሰፖርት ሜጀር ብለን ካልን ኤግዛምፕል ልጨምር ወይስ ገብቷችኋል? ገብቶናል። ግልጽ ነው። አሜዚንግ ኦኬ። ሶ ይሄ ነገር ከገባችሁ እስካሁን ያለው ነገሮች የቱ ጋር ማርኬትን እንደሚያንቀሳቅስ ማርኬት ለማን ሰፖርት እንደሆነ ለምን ሰፖርት ማይነስ ትንሽ ትዬ ሰፖርት ኖረ ለምን ከተባለ there is reason እነዚህ ነገሮች የምናይበት the first thing ቅድም ምን ብያችኋለሁ ፕራይስ አክሽን ፕራይስ ላይ ማተር የሚያደርጉ ነገሮች ናቸው የምናየው ብለናል። ስለዚህ ሃይሊ ታይም ፍሬም ላይ definitely እነዚህ ቦታዎች ማተር ያደርጋሉ። ምክንያቱም ማርኬትን በስነ ስርዓት ቆርሶ ወደ ታች የገመሰው ቦታ ስለሆነ። ለምን ሎወር ታይም ፍሬም ላይ ስንሄድ ማይነር ሰፖርት እና ሬዚስታንስ ተብለው እንትን አሉ? እነሱን ነገሮች ማወቅ ስላለብን ማለት ነው። the first thing መጻፍ ካለባችሁ ጻፉ፣ መጻፍ ከሌለባችሁ እንትን በሉ ለማያዝ ነው እነዚህ ነገሮች። የመጀመሪያው ነገር ማርኬትን የሰፖርት ሬዚስታንስ ሌቭሎች አንደኛ ጥቅማቸው ማርኬት ዳይሬክሽን ሄዶ የሚያበቃበትን እና የሚነሳበትን ነገር ያሳያል። ይሄን ነገር እንዳረሱ ከዚህ በፊት ምን ብያቸዋለሁ? whatever happens in the previous happens in the future. ስለዚህ every time ማርኬት ላይ በትናንሽ ማይነር አሁን ለምሳሌ ሰሞኑን ጎልድን እኔ ከተፈጠርኩም እና ማናችን ከተፈጠርን ኖሮ አያውቅም አይደለ? 24 23 ሆኖ አያውቅም። ግን currently እየሰጠን ያላቸው እያንዳንዱ ዳታዎች እያንዳንዱ ፕራይስ እየሄዱ የቆመባቸው ኤራዎች ለኛ ምን እየሰጠን ነው? ዳታ እየሰጠን ነው። ከዚህም በኋላ ሊሰጠን ይችላል። ከዚህም በኋላ ፊት ላይ ሰጠን ከዚህም በፊት ላሉት ደግሞ ወደ ኋላ ተመልሶ ይሰጥ ይችላል። ይሄ ወደ ኋላ ተመልሶ ሊሰጥ ይችላል ማለት ወደ ታች ማርኬታችን በዚህ ቀጥሎ እንትን ካለ ማርኬታችን የት ቦታ እየቆመ እንደሚያርፍ ያሳየናል ማለት ነው። ስለዚህ ይሄን ደግሞ ከምን ኤግዛምፕል ልስጣችሁ መሰላችሁ? let's just say አሁን ቅድም ከነ እንትና ቤት ብንወስደው ደቻ ቤት እንግዲህ ተያይዤሻለሁ ዛሬ ጋሽ ከናንተ ቤት ብንወስደው በእግራችሁ ማርኬት በወጣችሁ ቁጥር ልክ ሄዳችሁ ልክ ማርኬት ስትራክቸር ሄዳችሁ አንድ ፍሎር ላይ በምታርፉበት ሰዓት ያቺ ቦታ ላይ አርፋችሁ ነው ድጋሚ ወይ እንትናችሁን እጥፍ ብላችሁ የምትሄዱት እንጂ ቀጥ ያለ ወደ ላይ ቀጥ ያለ እንትን አይደለም፣ ደረጃ አይደለም። ሰማችሁ ነው አይደል? አዎ ይሰማል። ልክ እንደዛ ነው ማርኬታችን ላይ ማርኬት የቱ ጋር ሄዶ ሬስት እንደሚያደርግና የማርኬትን ስሎ የሚያደርግባቸውንና ወይም ደግሞ የሚሻገርባቸውን ኤሪያዎች እንድናይ ያደርጋል። the second part and one of the important part ደግሞ ምንድነው እንዳረሱ የማርኬት ስትራክቸሪንግ ኮንፊርሜሽን ይሆንልናል። ሰማችሁ ነው? yes ማርኬት ስትራክቸር ኮንፊርሜሽን ይሆንልናል። ሶስተኛ ነገር ደግሞ እንድታዩ የምንፈልገው ዳይናሚክ የሆነ ኢንትሪ ይሰጠናል። ስለሱ እንዴት እነዚህ ነገሮች እንደ ኮንፊርሜሽን ተጠቅመን እንደምንገባ ገና ብዙ ክላስ ስለሚቀረን እሱን አሳያችኋለሁ።
ዳይናሚክ የሆነ ኢንትሪ ይሰጠናል ማለት ነው። ሌላው ደግሞ አራተኛ በመንቀጥልና እንትን በመንለበት ጊዜ ደግሞ ኤግዚት ፖይንቶችን እንድናገኝ ያረጋናል። ሰማችሁ ነው ፕራይስ ያረጋባቸው ኤሪያዎች በስነ ስርዓት ባየን ቁጥር የቱ ጋር ሄዶ ማርኬት በስነ ስርዓት ፑት ባስቀመጥን ቁጥር ፕራይስ የቱ ጋር ኤግዚት ማድረግ እንዳለብን ያስታውቀናል። ሌላው ነገር ደግሞ የመጨረሻው ነገር ደግሞ when it comes to volume የሚቀጥለው ክላሳችን ላይ ቮሊዩም አናላይሲስ አለ እንድትረሱ ስለማልፈልግ ነው ምክንያቱም ጥያቄ ስለምጠይቃችሁ when it comes to volume market volume kick የሚያደርግባቸው ኤሪያዎች እንድንጠብቅ ያደርገናል ማርኬት ቮሊዩም ኪክ የሚያደርግባቸው ኤሪያዎች እንድንጠብቅ ያደርገናል ስለዚህ እቺን ነገር በደንብ ስሙ ለምንድን ነው ማርኬት እዚህ ጋር ቮሊዩም ኪክ ያደርገው የሚሉትን ነገሮች በደንብ ጠይቃችሁ መሐላ ላይ ማስረዳት ስላለባችሁ ማለት ነው ሶ ይሄን ያህል ካለን የሚቀጥለው ነገር ደግሞ የምናየው ነገር ምንድነው የሰፖርት ኤንድ ሬዚስታንስ ባህሪዎች የሚል ነገር እስካሁን ያለው ነገር ገብቷችኋል ቀላል ነው ያስባል አይቢ አራቷን ጥቅሞች እንደገና ብትደግሚልኝ እሺ እስቲ አንድ ሰው የሰማኝ ጥቅም market structure dynamic entry exit points volume kick የሚያደርግባቸው ቦታዎችን ለመለየት ትንሽ ማለት ነበር አንዴ ደቻኔ ሜን መጣህ እንዴ ደቻሽ ወንስቶይ ነው ሻሪፍ እሺ ጥያቄ አለ ጠይቂኝ ሄሎ እኮ እንትን ልል ነበር ሰፖርት ላይ ማለት ነው ይሰማችኋል ጎልድን ደቻዊት ያንኳኳ ነው ይላል እሺ ሰፖርት ስንሰራ ማለት ነው ከአንዴ ወይ ከሁለቴ በላይ የነካው መሆን አለበት ወይስ ደግሞ አንዴም ሪቨርስ ቢያደርግ እንደ ሰፖርት መሆን ይችላል ያ ቦታ ለሰፖርትም ለሬዚስታንስ መልቲፕል ቦታ መሆን አለበት አይ መሆን አይጠበቅበትም ለምሳሌ እቺ ኤሪያ ታያለች ለምሳሌ we can say this now ይሄ ኤሪያ ይዟል ይሄ ሬዚስታንስ ነው ምንም የነካው ነገር የለም አንዴ ብቻ ነው የነካው እቺ ኤሪያ ሌላ ጃክቺ ስትሮንግ ሰፖርት ነች ኦኬ ገብቷ ምንም ግዴታ ሪቨርስ ካረገ ድረስ ኦኬ ችግር የለው we stop pushing እና ያ እነዛን ኤሪያዎች ደግሞ ሁሌ ማስተዋወስ አለብን ቀጣይ ስለ ሰፖርት ሬዚስታንስ ባሪዎች እና ስለ ዊክስ ነው የምናወራው ስለ ምንድነው የምናወራው ዊክስ ስለ ዊክስ በደንብ እሱንም አንድ ላይ ተያያዥነት አድርጌ ለማስረዳት ፈልጋለሁ በቀጥል ደስ ይለኛል ግን አዳዲስ ልጆች ስላሉ ምን ያህል እንደተረዳችኝ ብዙ ሰው የተሳተፈ ስላልሆነ የቤት ስራችሁን እንደባለፈው ሰርታችሁ ሰጥቻችሁ የቤት ስራ ልካችሁልኝ ብንቀጥል ደስ ይለኛል ምን ትላላችሁ ምንም ረሽ ማድረግ ስለማይጠበቅ አብሽራችሁ ጥያቄ ነበር ችግር አለ አሁን ሜጀር ሬዚስታንሷን ማለት ነው እሺ ጋሽ ቅድም ኤሪያ ያለው 200 ፒፕስ ያለው within respective of major support ከሰፖርቱ አንፃር ነው 200 ፒፕስ አንፃር ሻፍት ማለት ያለበት ያለው ሜጀር ሬዚስታንሱ ማለት 200 ቢያንስ አትሊስት 200 ፒፕስ ከእንትኑ አንፃር ነው ከሜጀር ሰፖርቱ አንፃር ነው ሜጀር ሬዚስታንስ ማለት ያለበት 200 ሜጀር ሬዚስታንስ ማለት ይኸውልህ መጨረሻ ላይ ማርኬታችን አሁን እዚህ ጋር ሬዚስታንስ አለች ማርኬት የቆመችባት ኤሪያ አሁን ይሄኛው ማርኬት ለምን እንደቆመ ገና የሚቀጥለው ክላሳችኖች ላይ ስንደርስ እናያለን ማርኬታችን እኮ ለምን እንደቆመና ማወቃችን አይቀርም ግን የቆመው ማርኬት ግን ምንድነው ይሄ ማርኬት ሜጀር ሬዚስታንስ ነው አይደለም የሚለው የምናውቀው ካልኩሌት ስናደርገው ኦኬ ከሰፖርቱ አንፃር ማለት ከሰፖርት ኤሪያው በላይ አንፃር ማለት 200 ፒፕስ ከሰፖርቱ አንፃር በላይ መሆን አለበት ሬዚስታንሱ እንደዛ ማለት ነው ኖ ሬዚስታንስ ከተጀመረበት ወደ ታች ሰፖርት ደግሞ ካለበት ወደ ላይ ማለት ነው 200 ፒፕስ ወደ ላይ ማለት ወደ ላይ ከሰፖርት ከነበረበት ወደ ላይ ሬዚስታንስ ደግሞ ከላይ ወደ ታች ሬዚስታንስ ማለት ሄዶ የሚቋቋም በቃ ከዚህ አትለፍ የሚልበት ኤሪያ ነው እቺን ብቻ ያዥኝ ሰፖርት ደግሞ ሂድ ወደ ላይ ያለ የሚገፋ ኤሪያ ነው you understand right ያስቀመጠው እዚህ አልጋ ስር ምናምን ገብቷችኋል ጋይስ አዎ ጋሽ
ጥያቄ አለኝ የሚቅርታ ምንም ችግር የለም። ኧረ ይቅርታ ለምን ጠይቅ። ሜጀር ሰፖርት ከ200 ፒፕስ በላይ ሲሆን ነው ብለናል እና ይሄ ታይም ፍሬሙ ማተር አያደርግም? ዊክሊ ዴይ ምናምን ሲሆን ሪስፔክቲቭ ኦፍ ዛት ነው ወይስ እንዴት ነው? ሞር እንትኖች በተፈጠረ ቁጥር ሞር አሁን ለምሳሌ ሌትስ ጎ ኤንድ ሲ ዋን ከረንሲ ፔር ለምሳሌ ከረንሲ ፔር ማየት እንችላለን እዚህ ጋር አሁን ይህንን በምናይበት ሰዓት 1 hour ታይም ፍሬም ላይ ያለው አይደል? እዚህ ጋር ስትሮንግ ሰፖርት አለ። ቺን ካልኩሌት በምናደርግበት ሰዓት ማክሲመም የሄደ ማርኬት የሄደው ትልቅ ይሄ ሁሉ ሙቭመንት ኖሮት የሄደው ማርኬት 100 ምናምን ፒፕስ ነው። ከዚህ ጋር በስነ ስርዓት ከተነሳን ኦልሞስት 207 ፒፕስ ሄዷል ማለት ነው። ግን እነዚህ ማርኬት ኤሪያዎች ብታያቸው ወደ ይሄ ታይም ፍሬም ቀይረ ሞር ታይም ፍሬም ላይ ባረከ ቁጥር ኦብቪየስሊ የሙቭመንታቸው ነገር የመስፋት ነገር አለ። እሺ አሁን እዚህ ጋር ይሄ ስትሮንግ ሰፖርት ብለን ወይም ሜጀር ሰፖርት ብለን ልንጠራው የምንችለው ለምንድን ነው? ማርኬትን መጀመሪያ ላይ ራሱ ከዚህ በፊት እዚህ ድረስ አንቀሳቅሶታል። ያ 230 ምናምን ፒፕስ ሄዷል ማለት ነው። ልክ እዚህ ጋር ዝቅ በምንል ሰዓት we can see this area is getting stronger because we have a major support ስለዚህ ታይም ፍሬም ላይም ባታረገው ማርኬት ላይ እስከዛ እንደዛ እስካሳየ ድረስ it doesn't matter. the other thing this areas ምንድነው ማርኬታችን አሁን ይሄ ከዚህ ተነስቶ ሄደ ሜጀር ተመልሶ ሲመለስ ሜጀር ሰፖርት ኤሪያ ላይ ሬስት እንደሚያደርግ ማርኬታችንን አሳይቶናል ማለት ነው። ስለዚህ እኛ ከማርኬት ጋር አብረን የመሄድ ቻንሳችን ሰፋ ማለት ነው። ናው እዚህ ጋር በምትመጣ ሰዓት ደግሞ ሌላ ስትሮንግ የሆነ ሰፖርት ሰርቶልናል። we going to follow ልክ እዚህ ጋር አሁን ስታየው 90 ፒፕስ ነው ሄደው። ያ ደግሞ ስቲል ይሄ ምንድነው ስቲል ማይነር ነው። ሪጀክት ሊያደርግ ይችላል ላያደርግ ይችላል አይደለም? እንደዛ ማለት ነው። ሶ እነዚህን ኤሪያዎች ካልኩሌት በምታደርግበት ሰዓት yes ታይም ፍሬማችንን በስነ ስርዓት እንትን ካልን ታይም ፍሬማችንን ዝቅ ባረግን ቁጥር yeah definitely እየቀነሰ ይመጣል። ግን as long as we can calculate them it doesn't matter. Okay, thank you. እሺ ይሄን ይመስላል። ፒዲኤፍ ሁላችሁም ፒዲኤፍ ማድረግ ትችላላችሁ። ፒዲኤፍ በፒዲኤፍ እንድትልኩ ነው የቤት ስራ ልሰጣችሁ ነው። ቀለል ያለች እንችላለን ይላኪል እንችላለን። ልጻፍላችሁ ወይስ አሁን ልንገራችሁ? እንገራችሁ እንዳለ ኦኬ ሶ ቀላል ስለሆነች ማለት ነው። ዛሬ ያየነው ነገር አለ። የመጀመሪያ ነገር ፕራይስ አክሽን yes ስለ ፕራይስ አክሽን ዝም ብላችሁ ያሳልፋችሁትን ቦታ ማለት ነው በሻጌት አልፋችሁት። አራራለፍና ፕራይስ አክሽን ስለ ፕራይስ አክሽን ጥቅሞች ስለ ፕራይስ አክሽን ነገሮች የሚያዝናና እንትን እና ፕራይስ አክሽን ምን ለምንድን እንደምንመርጠው የሚያሳይ ነገር ትጽፉልኝና እሱን ከጻፋችሁ በኋላ እሱን በአንድ ወረቀት እንደ ፒዲኤፍ አስገብታችሁት ፒዲኤፍ ውስጥ select 3 different ፔሮች ትመርጡልኛል። 3 different ፔሮች መርጣችሁልኝ ይሄንን የምታዩትን ትሬዲንግ ቪው ስክሪንሾት እያደረጋችሁ በዚህ ላይ ሜጀር ሰፖርት ሬዚስታንስ በ3 የተለያየ ፔሮች ኦኬ ማይነር ሰፖርት ኤንድ ሬዚስታንስ ደግሞ ማይነር ሰፖርት እና ሬዚስታንስ በ3 የተለያየ ፔሮች። እስቲ ያቂ ከገባው አንድ ሰው ይድገምልኝ። ኦኬ የፕራይስ አክሽን ጥቅም ነው ያልከን። ከዛ በኋላ የሶስት ዲፈረንት ፔርሶች ደግሞ ሰፖርት እና ሬዚስታንስ ነው። ሜጀር ሰፖርት ሜጀር ሬዚስታንስ እና ማይነር ሰፖርት እና ማይነር ሬዚስታንስ ነው። በተለያየ 3 የማይነር እና እንትን የሜጀር የተለያየ መሆን አለባቸው የተለያየ ፔሮች እና ጽድት አድርጋችሁ እኔ አሁን እዚህ ላይ እናንተን ለማስረዳት እንዳስገርኩ ሳይሆን በስነ ስርዓት ያሳያችሁ በስነ ስርዓት ጽድት አድርጋችሁ አስመራችሁ አሳዩኝ። እንደዚህ በሚታይ ማርኬት እያንዳንዱን በስነ ስርዓት ጎልድን መጠቀም አይቻልም። እንደውም ጎልድን መጠቀም አይቻልም። ያሳዩትን ድጋሚ ዋን አወር ላይ ነው ወይስ whatever calculate አሁን ቅድም እንዳልኩት ነው time frame it doesn't matter as long as you can calculate እኔ ቁጥሮቹን ባየው ሰዓት አንደርስታንድ ማድረግ ስለምችል ስለማያቸው ማለት እሱ ኦኬ እዛ አርጉልኝ። ይቅርታ ማይነሮቹ በስንት ፒፕ ነበረ? ማይነር ከ200 ፒፕስ በታች ከ250 በታች። ጥያቄው ፒዲኤፍ ቢሆን አሪፍ ነው የሚላሳብ ምንድነው ጻፍልኝ። ጥያቄው በፒዲኤፍ ብትሆን ጥያቄዋን በፒዲኤፍ ኖ ያኒ በቴክስት ቢሆን ኦራሊ አፍ ከሚነገረኝ ይልቅ በጽሁፍ መልክ ጽፋለሁ። ሀቢቢ ጣጣ የለውም።
ያውን የዚህ ያወራችሁ የጻፍኩላችሁ ነው። እሺ ኤቢ ለመቼ ነው ብሮ? ከነገ ወዲያ ነው የምንገናኘው ድጋሚ ክላሳችን። ነገን የሁላችሁንም ጥያቄ መልሳችሁ አይታችሁ ከነገ ወዲያ ሴም ታይም ላይ እንገናኛለን። ለነገ እናንተ ለነገ ነው የምትሰሩት። እያንዳንዳችሁን የሚቀጥለውን ክላስ መቀጥለው እንደገባችሁና ምን እንዳላችሁ አሁን ራሱ እዚሁ ማይነር ስንት ነው የሚባለው ያላችሁኝ ጥያቄ አለ። ስለዚህ ስትሰሩት ግን ታስተውሳላችሁ። ኦኬ ኤቢ እንትን አሁን ገና ከስራ መውጣት ነውና ላይክ ሪከርዲንጉ ይለቀቃል ይለቀቃል። አይ ጋሽ ሰላም እሺ ኪው ባንክስ አንቺ ነሽ ኪው ባንክስ ያልሽው አንቺ ነሽ ምን አልሽ? ኪው ባንክስ ብለሽ ያልሽው አንቺ ነሽ? አዎ ምንሽ ወይ ጋስ ስለ ታይም ፍሬም ኮሪሌሽን ምናምን ታሳይናለሽ? ይቻላል። 250 ዊስ አይደለም 50 የባት ነው። ቆይ 200 ነው እንዴ? ፕራይስ አክሽን እሺ እና አክሽን ሌላ ሁለተኛ የመጀመሪያ ጥያቄ የጻፍኩላችሁ ስለሆነ እዚህ ጋር ሁለተኛ to the second question minor support and resistance levels እሺ ሶስተኛው የጻፍኩላችሁ major support and resistance level both indifferent in three different pairs ገባላችሁ? ዝቄላችኋል። ካልገባችሁ እዚህ ልቀይርላ ቦዝ ካምፕ 3 ላይ ልቀይላችኋል። ቴንክ ዩ ሜክ ሹር ኤቢ አንድ ጥያቄ ነበረኝ። ምንም ችግር ጠይቂኝ። አሁን ቀጣይ የምንገናኘው ሮብ ነው አይደለ? yes እንትን ብታደርግልን የሆነ ስኬጁል ነገር አድርገን ሰኞ ሮብ አርብ ከሆነ ከዛ ሰዓት አድርገን ከሌሎች ጋር አሬንጅ እንድናደርገው ማለት ነው። ኦኬ ማለት አሁን በእያንዳንድ ቀን እኮ እንዲሆን በእያንዳንድ ቀን ኦኬ ኤቭሪ አዘር ዴይ ማለት ነው። በእያንዳንድ ቀን ነው። አንዳንድ ቀን የዘለለን እንቀጠቅጣለን። አንዳንድ ቀን የምንዘልበት ምክንያት እናንተም ገብታችሁ ቪዲዮውን የማየት ቻንስ እንዲኖራችሁ ነፍሳችሁ ተረጋግቶ የቤት ስራ ሰርታችሁ እንድትልኩልኝ እኔ ምን ያህል እንደገባችሁ አይቼ ገብቼ ቀስ እያለ እንድንቀጥል ነው። መቀጥቀጥ ባንዴ ምንም ትርጉም የለውም ካልሳለ። አረ እውነት ነው ኤቢካ ኑሮ የቀጠቀጠኝ ይበቃል። እና ይሄን ይመስላል። ግን ያረዳዴ ሁኔታ እንዴት ነው? ተመችቷችኋል? በቃ ቀለል አረ ኤቢ ተመችቶናል። እውነት ይመች ያረዳል። ኢኩፕመንቶች እንዳለ የተጠቀምኳቸው አሪፍ ነው። ግን መሀል ላይ ባይቆራረጥ ጥያቄ መጨረሻ የነለቻ ቤት ግን 40/60 ነው ምንድነው? ኮንዶሚኒየሙ ነው ያማን ሄሎ ሰማሊ እንትን ስለ ታይም ፍሬም ኮሪሌሽን ምናምን አለ እንትናችን ውስጥ ቻፕተራችን ውስጥ አለ ጋሽ ኦኬ እሺ ቀስ ያለ ደቻስ ግን ደቻሳውን ቀስ ብለው የቤት ኪራይ ስንት ነው ይሉዋል። በዚሁ ከቀጠሉ 4 እንዳይወጣ ግን ኤቢ ያለ ምን አስፈራኝ። ለዚህ ያው ጥያቄ ታቀርባለህ። ለማንኛውም በጣም አሪፍ ነበር ኤቢ፣ በጣም በአሪፍ ነው የተረዳ ነው። ግን ቪዲዮውን ቶሎ ብትለቅልን ሞር እያየን እንድናስተካክል ቪዲዮውን ከቻልክ ዛሬ ፖስት አድርገህልን ብታደርግ እሺ። ትንሽ ሊፈጅ ይችላል ሴቭ ሲያደርግ ምናምን በሆነ ሰዓት ልክላችኋለሁ። ምንም ችግር የለውም። እንደዚህ አክቲቭ እና እንትን ስለ ፒፕስ ያልሽውን ቪዲዮም ብትለቂ አሪፍ ነበር። ምንም ችግር ለቅላችኋለሁ፣ አያሳስብም። አንዳንዴ ቪአይፒ ቻናሉ ላይ ስሞል አካውንት ፍሊፕ ምናምን አታደርግም? ያው ስሞል አካውንት ላለን ሰዎች እንደዛ አድርጌ አላውቅም። 101 ተማሪዎች ላይ ብቻ ነው እንደዛ ማድረግ ጋሽ። እኔ ወይ ጋሽ
ሲግናሎች ላይ ማለት ነው የምትሰጫቸው ሲግናሎች በሁለት አሁን ለምሳሌ በ0.02 የምንገባ ከሆነ 0.1 አድርገ ነው አንዷን ፓርሻል ላይ አጥፍተን ሌላውን ብሬክ ኢቭን እያደረግን የምንሄድ ይሻላል መሰለኝ። ይቻለሽ አሁን እንደዛም ማድረግ። አሁን እኔ ሞር የኔ ስትራቴጂ አንዴ ካወቃችሁት በኋላ ባይዘው አትቸገሩ። ማርኬት ሁሌ ቼክ እያደረጋችሁ ከሆነ ልክ ግን እኔ ስፖስት ከሆነ ዘላችሁ ስልካችሁ ወይ ምናምን የምትከፍቱት that's wrong. The whole time you need to be checking the charts. ስለዚህ ስለ ቻርት ታይም ምናምን በደንብ ስለማስተምራችሁ ባለፈው ብያችሁ ነበር። ገባችኋል ሞር ግን ሪስካችሁ ማናጅ እያደረጋችሁ በአንዴ 0.3 0.2 ከመክፈት 0.05 ሁለቴ መክፈት እናንተ ይሻላችኋል። ምክንያቱም the main goal is and make more. So ያው ፓርሻል ወስደን ያው ብሬክ ኢቭን ለማድረግ እንዲመቸን ማለት ነው። ኤቢ ጥያቄ ነበረኝ። ወይ ጋሽ እንትን ላይ ሰፖርት እና ሬዚስታንስ ሌቭል ስንሰራ ሜጀርም ሆነ ማይነር ቦዲው ላይ ነው ላይኑን የምንሰራው ወይስ ዊኩ ላይ ነው መስራት ያለብን? አሁን ማይነር ላይ ስንገባ በተለያየ ዊክ በብዛት ሊያጋጥመን ይችላል እና እዛ ላይ ነው ላይኑን መስራት ያለብን ወይስ ቦዲው ላይ ነው? መልሽ አሪፍ ጥያቄ ያነሳሽ ላሳይሽ። ኦኬ ሌትስ ታክ አባውት ዲስ ራይት ናው። ይሄንን ማርኬታችን አሁን ይሄንን ባልሽ ሰዓት ሃየር ታይም ፍሬም ላይ የምናየው ነገር አለ። ሃየር ታይም ፍሬም ላይ የምናየው ነገር አለ ማለት when we go higher time frame ላይ ማርኬታችን እዚች ጋር አሁን ኔክስት ለቮሊዩም አናላይሲስ በማሳያችሁ ሰዓት ሞር ይሄን አሁን የማወራው ነገር ላይገባችሁ ይችላል። ኔክስት ታይም ላይ ግን በደንብ ይገባችኋል ቮሊዩም አናላይሲስ ስናወራ። ይሄንን ማርኬት በምታይበት ሰዓት ማርኬታችን በስንት ተች ያደረገበትና ማርኬትን ፑሽ ያደረገው ኤሪያ ይሄ ነው አይደለ? at the same time ደግሞ በስነ ስርዓት ቦዲውን ደግሞ በምናስብበት ሰዓት we have this area. We cannot have this area. So what we have to do, we have to go in a lower time frame to clear this. Higher time frame ላይ ያለን ነገር ከሆነ ቦዲው ላይ የምናሰምረው is totally wrong. ለምንድን ነው? We have to see what's really happened on the market. አሁን ለምሳሌ አሁን ዊክ ሆነ ያየናትን ፓርት ዲፕ ሄደን መግባት ስላለብን ማለት ነው። ኔክስት ለቮሊዩም አናላይሲስ በምናይ ሰዓት ለምን እንደሆነ እነዚህ አይነት ነገሮች ሀፕን ያደረጉት እናያለን። ግን ሎወር ታይም ፍሬም ላይ ሲሆን use for better confirmation try to use a body. ምክንያቱም ምንድነው ማርኬት ስትራክቸርን ሞር ክላስ የማርኬት ስትራክቸርን ስናይ ለምንድነው ሰፖርት እና ሬዚስታንስን ዊክ ሻዶ ላይ ሰፖርት ሬዚስታንስ ካልን ዊኩ ላይ ለምንድነው ቦዲው ላይ ስትራክቸር የምናከብረው የሚል ነገር ሊያምታታችሁ ስለሚጥሉ try to use the body. So the strong lower time frame ላይ higher time frame ላይ እነዚህ ዊኮቹም ጣጣ የለውም ምክንያቱም the more deeper we go the more things happen deep ላይ ስለዚህ እነሱ ነገሮች የማየት ቻንስ አለን። ስለዚህ ቮሊዩም ላይ በደንብ አናላይዝ በመንገባ ሰዓት እሱን አሳያችኋል። ግን lower time frame ላይ make sure to use that. እሺ ቴንክ ዩ ገብቶኛል። መቻራዳለች በጣም አመሰግናለሁ ጋይስ ይመቻችሁ። ቀኑ ኤቢ አንድ ጥያቄ ነበረኝ። አንድ ጥያቄ እሺ ይሻላል ጠይቂ ሹት። ባለፈው ላይክ ጊቫዌው ላይ ማለት ነው 100,000 50,000 እና 25,000 ነበርና ላይክ ብዙ ሰዎች አንዱ ሌላ ልጅ ነው ያነሳው ሁለቴ አንስቶታልና የሱን ሐሳብ ስለመደገፍ ነው እኔ ላይክ ለሶስት ሰው ምናምን ይሄን እድል ብንፈጥር አንዳንዱ በቃ ዲሲፕሊን ሆኖ ሊያቆይ ይችላል ግን በብዛት ያፈነዱታልና 10 ጊቫዌይ ቢኖርና እንደዛ አይነት ነገር ምን ታስባለህ ካንተ? እሱን ባለፈው እንበተን የቤት ስራችሁን እያንዳንዳችሁ ምናምን አይቼ እሱን ከዛ በኋላ መወሰናል። አያሳስብም ጋሽ ኤቢ ቻናሉ ላይ አድ ልደረግ አልቻልኩም። በተደጋጋሚ እየጠየቅኩኝ ነበረ ሰፖርት ቲሞቹን እና ፕሊዝ ምንድነው ማድረግ የሚኖርብኝ? እስካሁን እያገኘሁኝ አይደለም። አድ አልተደረግኩም ሲግናሎቹ። ጻፊልኝ እስቲ ኢንስታግራም ቪአይፒ ማን ነው ስምሽ? ነብዩ አሁን ላይ እንትን ኮንቨርሴሽን ሩሙ ላይ ጻፊ እስቲ። አሁን እኔ ራሴ ለምንድን ነው አዲ ያልተደረግሽው? ግሩፕ ውስጥ እኮ አለ ቪአይፒ። ነበረ ኤክስፓየር አድርጓል አለኝና ኦኬ ከዚህ በፊት ኤክስፓየር አድርጓል አለኝና ከዚህ በፊት ከፍዬ ጠቀም ነበረ ቴሌግራም አሁን ቴሌግራም አይዲሽን ነገር ይንጋሻው ቴሌግራም አይዲ ማለት ነብዩ ማ ምንድነው? ነብዩ ኦን ነው የሚለው።
ቼክ ላድርግልሽ ነው ሳልዘጋው እንዳረሳሽ። እሺ እሺ ጥያቄ ይኖረኛል። አይ ጋሼ የሰማው ነው። ኦኬ ይሄም አሁን ቅድም ከመጀመራችን በፊት ስለ ሜጀር ሬዚስታንስ እና ሰፖርቷን ከማየትን በፊት ማለት ነው ኮሬክቲቭ የሆኑ ካንድልስቲኮች ላይ አክብበን ነበር። ምን አልከኝ? ኮሬክቲቭ የሆኑ ካንድልስቲኮች ላይ ማለትም ሴል እና ባይ የሆኑ ካንድልስቲኮች ላይ አፕ ሬዚስታንስ ላይ አክብበናቸው ነበርና እነዛን ነገሮች የምናከብረው ማለት ነው ኢንዲስመንት ሌቭሉን ለመጠበቅ ነው። ኢንዲስመንት ያደርጋሉ ወይስ አያደርጉም የሚለውን ነገር ወይ ለማድረግ ነው። ምክንያቱም አልሰማሁሽም በእናትሽ ጋሽ። ኮሌክቲቭ የሆኑ ካንድልስቲክ ፓተርኖችም ማለትም ሴል እና ባይ የሆኑ ካንድልስቲኮች ላይ መጀመሪያ ስለ ሜጀር ሬዚስታንስ ከማየታችን በፊት ማለት ነው በኢንዲኬተር አክበበበት ነበር እና እነሱ ምንን ነው ኢንዲኬት የሚያደርጉት? ኢንዲስመንት ሌቭሎችን ለመጠበቅ ነው። የቱ ጋር ነው እንዲያሉ የሚለውን ነገር ለመጠበቅ የሚጠቅመው? አሳየኝ ጋሽ አንዴ ያልገባኝ። ማለትም ባይና ሴል የሆኑ ካንድልስቲኮች ላይ መጀመሪያ ስንጀምር አክብበን ስለ ሜጀር ሬዚስታንስ ከማየታችን በፊት ማለት ነው አክብበን ነበርና አካይሬ እዚህ ላይ እነዚህ ላይ እነዚህ ላይ ማለት እነሱን ቦታዎች የጠቀስኩበት ኤሪያ ማርኬትን ወደ ላይ ሙቭ ያደረገባቸውን ኤሪያዎች ለማሳየት ነው ጋሽ። ኦኬ እንዲሁ ስለሚያደርግ ማለት እዛ ላይ ኢንዲስመንት ስለሚፈጠር ነው ማርኬትን ሬስት አድርገው ወደ ላይ ፑሽ ስላደረጉ ዳስ ዘ ሜን ቲንግ ላሳያቸው የፈለኩት። አይ ገባሽ? እሺ ጋሽ። ኤቢ አሳይመንቱ ግን እንዴት ነው የሚላከው? በምንድን ነው? ፒዲኤፍ ጋሽ እያንዳንዳችሁ ኦልሬዲ ፒዲኤፍ ገብቶኛል። እዛ ቡትካሙ ላይ ወይስ ምን ላይ ነው የምንልከው? በምንድን ነው የምንልክልህ? አላ ግሩፕ አላችሁ አሁን እየላካችሁ ያላችሁት እያንዳንዳችሁን ሂስቶሪያችሁን እያየሁ ነው እና ኤቢ አላወቅነውም። ያ ግሩፕ የሚላክበትን ቦታ አልገባኝም። እኔ እስካሁን አላኩም። ግሩፕ ጆይን አድርጉ ተብሎ የገባችሁ ግሩፕ አለ አይደል? ልካላችሁ ነበር አሲስታንት። ኤቢ አላወቅነውም ታውቂያለሽ ግሩፕ። እሺ አሁን አደርግላችሁ ሆምወርክ የሚል ግሩፕ አለ። ግሩፑ ላይ አለ ቡት ካምፕ ተብሎ ተከፈተ ላይ አንድ ሆምወርክ የሚል ፓርት አለ። እንዴት ኤቢ የሆነች ጥያቄ ነበረች። ወይ ጋሽ ጠይቅኝ፣ አያሳስብ። ከላስት ዊክ ነው በእርግጥ ምናልባት ከዚህኛው ጋር እንዳይጋጭን እንጃ ግን ላይክ አባውት ዲሲፕሊን ኤንድ ሳይኮሎጂ እያወራ በነበረ ሰዓት ጠይቃለሁ ብዬ ስላለፈኝ ነው። እሺ ጋሽ እንግዲህ ምን ይደረጋል ከመለሽኝ። አይ ይሄ የኤክስኪዩሽን ፊር ነበር እኔ ጋር በጣም በተደጋጋሚ እያጋጠመኝ ያለው። ትሬዱን ካየሁት በኋላ አሪፍ ነው ብዬ ያሰብኩትን ኢንተሪ ላይክ ኤክስኪዩት ለማድረግ ሳስብ ደግሞ ላይክ ይሄ ትሬድ እንደገና ፍሊፕ ሊያደርግ ይችላል ኦር ቫዮሌት ሊያደርግ ይችላል ብዬ ፓስ አደርጋለሁ ማለት ነው እና ያ ትሬድ ደግሞ ኢን ጉድ ዌይ መሄዱ አይቀርም። ሶ ኤክስኪዩሽን ፊር ስለሆነ ያለብኝ እንዴት ነው ያንን ነገር ማስተካከል የምችለው? መጀመሪያ ነገር ማድረግ የምትችለው ነገር ምን መሰለህ? መጀመሪያ አንተ ያልከው ቦታ ይሄዳል አይሄድም የሚሉትን ትሬዶችን ያቸው እየፈራህም ቢሆን ሳትገባ። ከዛ በኋላ አንተ ፊር ኦፍ ኤክስኪዩሽን እያጋጠመ ማርኬት ወደ አንተ ዳይሬክሽን እየሄደ ከሆነ በጣም በስሞለር ሎት ሳይዝ ገብተህ ማርኬቱን ስፔስ ሰጥተው መሞከር ነው ማርኬቱን እስኪሄድልህ ማለት ነው። ገብቷል? ብዙ ጊዜ ገንዘብ ሉዝ ከማድረግ በላይ የሚያናደው ምንድነው ኦፖርቹኒቲ እያየ ሳትወስደው ትቀርና እንደዛ እንዳያልፈህ በሚል ሰበብ ሌላ የማይሆነውን ትሬድ መውሰድ ያጋጥማል። ስለዚህ እንደዚህ አይነት ነገር ውስጥ ላለመግባት በትንሽ መጀመሪያ ሳትገባ ትሬድ ያቸውና ዴን ትሬድ ስታደርግ እንደዛ ማድረግ ትጀምራለህ ማለት ሎት ሳይዝን ሪስክን እየቀነስክ መግባት ትችላለች። እሺ ነብዩ ነኝ አገኘኝ አጣውሽ ጋር በእናትሽ ጀነራል የሚለው ላይ ጽፌ ነበር። እስቲ ቼክ ግሩፕ ላይ እንትናችሁን አያችሁት? ይሄ ፒን አድርጌላችኋለሁ አሳይመንት መስሪያችሁን እዛ ላይ ላኩ። በጣም አመሰግናለሁ። ሄሎ ሪስፔክት ሄሎ ወይ ጋሽ የመጨረሻ ጥያቄ የመጨረሻ ጋሽ እኔው አሁን ገና ከስራ ሞትና ላውቱ ቶሎ ቢለቀቅልኝ ይለቀቃል፣ አያሳስብም ጋሽ።
ምንም አሁን ሌሊት ነው የምንቀጠቅጠው ነው። yes sir አያሳስብሽ ቪአይፒ ቻናሉን ምን አደረክልኝ? ማነሽ? ነብዩ ቅድም እየፈለኩሽ ነው አንቺ እና አስገባሻለሁ። ነብዩ ኤም የሚል ገብቶኛል። እሺ ጋሽ ኤቢ አንዴ ወይ ጋይስ ግደሉት ቶሎ። ምን ነበር አሳይመንቱ? አሁን ስለገባው ይቅርታ። ቼክ ተፖስቷል። አንብቢው ገብተሽ እሱን ነው። እሺ በምንድን የምንልከው? በፒዲኤፍ ነው? ፒዲኤፍ አድርጊው ጋሽ። እሺ ቴንክ ዩ። ዋን ፕራይቬት ሴሽን መቼ ነው የሚጀምረው? እኔ እንጃ። ፖስት አለው ግን አሁን ላይ በጣም ፉል ሃንድ ነኝ። ባይ ዘ ዌይ ጊቫዌ አዘጋጅቻለሁና ዋፈሽ እያረኳት ነው ፍሬንድን። እዚህ አይታችሁታል መሰለኝ። እኔ የምልሽ መች ወይ ጋሽ የሰሞሽ ነው ቢቢ እንትን የሰጠሻት አሁን ያመጣሻት ዱባይ ሰውየው ማለት ነው። እሺ እዛው ነው የሚቀጥለው ሊቪንጉን ወይስ ማለት እዛው ትሬድ አድርጎ ያደረገ በኋላ እዚህ ይቀጥላል? ምናምን አለው እኮ በእናትሽ በጣም ምስኪን እና አሳዝነኝ። ቤተሰብ ምናምን አለው። በጣም ምርጥ ልጅ አሳያት። ኧረ አዝናኝልን እሷ ልጅ በእናትሽ። አዎ ፍንትውትው እያለች ነው እዚህ። ያ ማን ገድ ነው ኤቢ ወይ ጋሽ እሱም አንድ ቀን ላይቭ ብታስገባው የሆነ እንደዚህ የሆነ አድቫንቴጅ እንደነበረው የሆነ ፖስት አይቼ ሂስትሪ ላይ ስቶሪ ላይ የሆነ ፌክ የት አለ ምናምን የሚል አይቼ ነበር። አብዛኛው ሰው ኔጌቲቭ ብቻ ነው የሚፈልገው እና እሱም አንድ ቀን እዚህ ብታስገባው አሪፍ ነው። ልክ ሪል እንደሆነ ማለት ነው። አብሽር ጋሽ ያሳስብኝ። ኦኬ ሌላ አንድ ጥያቄ ልጠይቅ ነበረ ለአንተ ማለት ነው። እንትን አሁን አንድ ጥያቄ ጠይቆ የሆነ ምንድን ነው የሚባለው ዊነር ላይ አድ ያድርግ መሰለኝ ይፈራል ኦፕሽን ያለው መውሰድ አልቻለም እያልክ ነበረ እና አንተ እንትን ታደርጋለህ ስትሰራ አሁን ፕራይስ አክሽን ስለምጠቀም ዊነር ላይ አድ እያደረግህ ትሄዳለህ? ዲፔንድስ እኔ ያው ዲፔንድስ ኦን ዘ ትሬድ። ከሆነ ሌቭል በኋላ ሞቅ ማድረግባቸው አንዳንድ ሎጅ ደግሞ ትሬዶች ሞቅ አድርገውኝ መለሱ ይኖራሉ። ገብተዋል። እኔም ትሬደር ነኝ እንደማለት ነው። አንዳንዱን ደግሞ ወይ እኔ በገባሁት እያልኩ እስከ መጨረሻ 300 400 ፒፕስ የሚያመልጠኝም ይኖራል። እሱ ነገር ስላነበብኩ ነው እና በጣም አሪፍ ነበረ። አንድ ፒዲኤፍ ላይ እንዲሁም ግሩፕ ላይ ልኬላቸዋለሁ ዊነርስ አር ሉዘርስ የሚለው ነገር ሞር ወደ ዊኒን አድ እያደረግን ብንሄድ ይሻላል የሚል ጽሁፍ ስላየሁት ነው። ለዛ ነው የጠየቅኩ ፕራክቲካሊ ማንተን ስለምታገብ። ኦኬ እሺ ቴንክ ዩ ኦኬ ወልካም ጊዜ ይሁንላችሁ። በቃ ፍቱኝ። እሺ ቴንክ ዩ ኦኬ ደህና ደሩ።